السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله وعلى آله وصحبه ومن والاه. إن شاء الله تعالى لاستوصاችሁ መፈልገው አርዕስት ከዱንያ እስከ አኺራ ሚል ይሆናል ማለት ነው። እንደሚታወቀው የሰው ልጅ ትልቁ አደጋው ምንድነው? ከየት እንደመጣ ወዴት እንደሚሄድ ካላወቀ ከባድ ክስረት ውስጥ ነው። አስቡት፣ ይሄ ገጠር ከተማ ነው፣ የእርሻ ቦታ ነው። እንሰትም ሆነ ማንኛውም አይነት ተክል ከመጀመሪያ ከመሰረቱ ላይ ካልተለፋለት መጨረሻ ላይ ውጤት ያመጣል? አበደን ውጤት ሊያመጣ አይችልም አይደል? ልክ እንደዚህ እኛ የሰው ልጆች ወደ ዱንያ አላህ ልኮናል። ለጥቂት ጊዜ ዱንያ ላይ እንድንቆይ ያዞናል። ፈተናዎች አስቀምጦብናል። ከዛስ አኺራ ደግሞ የማይቀረው ጉዞ አለ። አላህ ዘንድ ምን መሆን አለ? እዛ ሄዶ መጠየቅ አለ። ስለዚህ ከዱንያ እስከ አኺራ ያለው ህይወታችን ምን ይመስላል? እዚህ ምድር ላይ መጣ ነው አላህን በብቸኝነት ለማምለክ ለፈተናም ጭምር ነው። ፈተናው አቅመ አዳም ከደረስንበት ጊዜ ጀምሮ ወንድም ሆነ ሴት ለፈተና ከደረሱበት ዘመን ጀምሮ መመዝገብ ይጀምራል ማለት ነው። ፈተናው የምናምነውን እምነትና የምንሰራቸውን ስራዎች ይይዛል። ከዛም ለማንም የማይቀረው ሞት ሁላችንም ላይ ተፈጻሚ ይሆናል። ሁሉም ሰው እዚህ ምድር ላይ ሲሰራ በነበረው ከቀብር ጀምሮ ይጠየቃል። የሚቀጥለው ዓለም ላይ ደሞዙ ይከፈለዋል። በሂሳቡና በምርመራው መሰረት ወይ ጀነት ይገባል ወይ እሳት ይኖራል። ታላቁ ጸጋ ከእሳት ተጠብቆ ጀነት መግባት ነው። አላህም ጸጋ ሲል ነው የጠራው። فمن زحزح عن النار وأدخل الجنة فقد فاز። ከእሳት ተጠብቆ ጀነት የገባ ሰው እድለኛው ሰው ማለት እሱ ነው አለ። ለምን? እቺ እሳት ማለት በጣም ከባድ ስለሆነች ነብዩ ሰለላሁ ዐለይሂ ወሰለም የጀሃነም እሳትን አስመልክቶ ለጅብሪል ምን ይሉታል? ለምንድነው ሚካኤልን ሲስቅ አይቼ እማላቅ? ጅብሪል ምን አላቸው ለነብዩ ሰለላሁ ዐለይሂ ወሰለም? አላህ እሳትን ከፈጠረበት ቀን አንስቶ ሚካኤል ስቆ አያቅ። ወንጀል ሰርቶ ነው? አላህን አምጾ ነው? አይደለም። ግን አያት እሳት ምን ያህል ከባድ እንደሆነች። በዚህም የተነሳ ስቆ አያቅም እሳት ከተፈጠረች ቀን አንስቶ። እኛስ የእሳትን ሐቂቃ የጀነትን ታላቅ ድግስነት ስላላወቅን ዝንጋቴ ውስጥ ነው ያለነው። ስለዚህ ከዱንያ እስከ አኺራ ምን እንደሚያጋጥመን ጠንቅቀን ልናቅ ይገባል። ታላቁ ቅጣትም በእሳት መቀጣት ነው። ስለዚህ ከኛ ምን ይጠበቃል? ያው ከላይ ያሉትን መግቢያዎች ካወቅን ከኛ ምን ይጠበቃል? እያንዳንዱ ሰው በነፍስ ወከፍ ምን መስራት አለበት? አንደኛ ለሚቀጥለው ዓለም መዘጋጀት። እንዴት ብለን ነው ለሚቀጥለው ዓለም ልንዘጋጅ የምንችለው? አንደኛ ዕውቀትን በመቅሰም፣ ሁለተኛ ባወቅነው በመስራት። ያለ ዕውቀት አላህ ሊመለክ አይችልም። አንድ ሰው መጥቶ የሆነች ፍየል በጣም አማረችው፣ ስጋዋ ጣፈጠው። ገና ሲያያት በግ መግፈፍ ካልቻለ ያበለሻሻዋል? አያበለሻሻውም? ስጋው ስለማረው ብቻ ቢያርዳት ምን ቢላት ወጥ ደግሞ መስራት ማይችል ከሆነ ነገር ሁሉ ብልሽትሽቱ ይወጣል አይወጣም? ስለዚህ የመጀመሪያ ነገር ምን ይቀደማል? በዱንያ ጉዳይ እንኳን ዕውቀት ይቀደማል፣ አይደለም በአኺራ ጉዳይ። ሁለተኛስ ያ ያወቅነው ነገር ወደ ተግባር መዞር አለበት። ሰላት እኮ የእስልምና ግዴታ ነው። ሙስሊም ያለ ሰላት የሰው ልጅ ያለ አንገት አይኖርም የሚባል እኮ አባባል አለ። እሺ አንተ ግን ትሰግዳለህ? አይ እኔ እኮ አንዳንዴ ሰላት አልገራልኝም ዱዓ አርጉልኝ ይላል። በዱዓ አርጉልኝ መታለፍ ይቻላል? አኺራ አይቻልም። መተግበር የሚገባን ነገሮች አሉ፣ ተቀምጠውልናል፣ ግዴታዎቻችን ናቸው። ስለዚህ ባላህ ፍቃድ 10 የሚሆኑ ነጥቦች ይዣለሁ። የመጀመሪያ ነጥቤ ዕውቀት በመያዝ ስላልን ማለት ነው። ከዛስ ባወቅነው መስራት ስላል የመጀመሪያ ነጥባችን ዕውቀት ነው። ከቁርአን ከሐዲስ ነው ሙስሊሞች በጠቅላላ ማስረጃቸውን እያመጡ ለእያንዳንዱ ነገር ሊነጋገሩ የሚገባው። ነብዩ ሰለላሁ ዐለይሂ ወሰለም ዕውቀትን አስመልክቶ ምን አሉ? وعن أبي هريرة رضي الله عنه كأبا هريرة تيزو الله ملكم سراچون يودد الله چونا
أن رسول الله صلى الله عليه وسلم قال يا الله ملك تنيا يا الله صلاتنا سلام برساتشو ليهون ديالو من سلك يقباسو طريقا منجد يقباسو منجد ميقبا نجر نوعي دلم بيت مكة مطالر ገበያ ቦታ ለመሄድ ደግሞ ምንድነው የሚባለው መንገድ እኮ ገባ ይሄ ሰውዬ ወዴት ወደ ገበያ አይደለ ዛሬ ግን እሳቸው ትልቅ ምሳሌ ሰጥተውናል እሱ ነው የምናነሳው መንሰለከ የገባ ሰው طريقا መንገድን የገባ ሰው የልተሚሱ በዛች ጉዞ በዛች መንገድ ውስጥ በገባባት ውስጥ እኮ የሚፈልግ ሆኖ فيه علما መንገዱን ሲጓዝ ዕውቀትን ፈልጎ የተጓዘ ሰው سهل الله له ለዚህ ሰውዬ እኮ አላህ ያገራለታል የጀነቱ መንገድ ገር ነው እንዴ ዝም ብሎ ጀነት ይገባል አይገባም ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ ጀነት እኮ ባስቸጋሪ ነገሮች ተከባለች አሉ ነገር ግን ዕውቀትን ፈልጎ ለወጣው ሰው አላህ Subhanahu Wa Ta'ala ምን ያደርግለታል አሉ ነብዩ ሰለላሁ ዐለይሂ ወሰለም سهل الله له ዕውቀትን ፈልጎ ለገባው ሰውዬ እኮ ገር ያደርግለታል ምንን طريقا الى الجنه ወደ ጀነት የሚያስጉዘውን ጉዞ እኮ መንገዱን ገርና ቀላል ያደርግለታል ምክንያቱም እሱ ሰዎች ዱንያ በሚያንገበግባቸው ሰዓት እሱ አኺራ ይበልጥብኛል ያላህን ዲን ልወቅ ብሎ አንድ መስመር ጠጋ ሲል አላህ ደግሞ መንገዱን ሁሉ በረጋገደለት አቡ ሁረይራ ምን ይላል ረዲየላሁ ዐንሁ እቺ ዕውቀቱ በነፃ እንዳልተሰበሰበች ልፋት እንደተለፋባት ሲናገር ምን ይላል ሙሃጅሮችና አንሷሮች ወደ ገበያ ቦታ ሚመላለሱና የሚያበዙ ነበሩ አለ እኔ ግን አለ እሳቸው ስር ቁጭ ብዬ ዕውቀትን እማርና እሰበስበው ነበር አለ እንዲህም ከመሆኑ ጋር ግማሹ ዕውቀት ይዘዋለሁ ግማሹ ይጠፋብኛል አለ ነብዩ ሰለላሁ ዐለይሂ ወሰለም ሄጄ ምን አልኳቸው አለ ከርሶም ሰማው እኮ ብዙ ሐዲስ አለ ነገር ግን ግማሹ እየጠፋብኝ ተቸገርኩ አልኳቸው አለ እስቲ ኩታህን ከላይ የለበስከውን ጋቢህን ሻልህን መሬት ላይ ዘርጋው አሉኝ ዱዓ አደረጉልኝና ዝገን አሉኝ አለ ዘገንኩ አለ እላይ ለበስኩት አለ ከዛ በኋላ ጠፍቶብኝ አያውቅም አለ ለዛ ነው አቡ ሁረይራ ይሄው ኢየሱስም ሳይነሳ ዓለም ላይ ይመሻል ይነጋል አበደን ለፋ በዛ ዘመን ራሱ ግን ሲናገር ምን ይላል ስላጋጠመው ድህነት አስመልክቶ የሆነ ቀን ላይ በጣም እራብ ስለነበር አለ ረሃቡ መሬት ላይ ይጥለኛል አለ ከገጠር የሚመጡ ሰዎች ገጠሬዎች ይባላሉ ከገጠር የሚመጡ ሰዎች አዙሪት በሽታ ያለብኝ እየመሰላቸው በእጃቸው አይነኩኝም ይተላለፋል ብለው ስለሚፈሩ እግራቸውን አንገቴ ላይ ይጭኑታል አለ የገጠር ሰዎች የማንን አንገት የአቡ ሁረይራን አንገት እንዲህ ያረጉ በእግራቸው አለ በህይወት ወይስ ሚጥል በሽታ ነው አይደለም ይያሉ ከለታት ባንድ ቀን ነብዩ ሰለላሁ ዐለይሂ ወሰለም ልክ ከመስጂድ ሲወጡ አየኋቸው በጣም እርቦኝ ነበራል ፈገግ ሲሉልኝ ረሃቤን አውቀውልኝ ነው ብዬ ፈገግ አልኩ አለ ና አቡ ሁረይራ ወደ ቤት እንሂዳሉኝ አለ አንዲት ዋንጫ ወተት አወጡ አለ ሊሰጡኝ ነው ብዬ ሰፍ ስላለ ሂድና አህሉ ሱፋዎችን ጥራቸው አሉኝ አለ ሂድና እነማንን ጥራቸው አህሉ ሱፋዎች ደግሞ ማለት ምን ማለት ናቸው የመስጂዱ በረንዳ ላይ የሚያድሩ ቤት የሌላቸው ከአንድ ጨርቅ ውጪ የሌላቸው ሰዎች ነበሩ ነብዩ ሰለላሁ ዐለይሂ ወሰለም በማንኛውም ጊዜ እነሱን አያዩ ፊታቸው ቢከስም እንጂ ክስም ይላል እነሱን ሲያዩ በማዘን የተነሳ ከምብርቱ እስከ ጉልበቱ የሚሸፍን ልብስ ብቻ ነው ያለው ከፊሎቻቸው ደግሞ ከላይ ጨርቅ ነገር ይጥሉና ሐፍረተ ገላቸው እንዳይታይ ባንድ እጃቸው ብልታቸው ያለበትን ቦታ የሚይዙ ነበሩ አቡ ሁረይራን ምን አሉት ያቺን ዋንጫ ወተት አሳዩትና ሂድና እነሱን ጥራ አሉት ነፍሴ ውስጥ የሚከብድ ነገር ወደቀብኛል ከዛም በኋላ እነሱን ጠርቼ መጣኋል ዱዓ አድርገውበታል አለ እያንዳንዳቸው እየተቀበሉ አለ ያቺን ዋንጫ ወተት ግጥም አድርገው ይጠጧታል አለ እንደዛ እየጠጧትም ግን ምን ሆነች አታልቅ መጨረሻ ላይ አቡ ሁረይራ ማንና ማን ቀራሉታል
ማንና ማን ቀራሉኝ አለ እኔና እርሶ ቀርቻለሁ ጠጣ ደሞ አሉት አለ ተመልከተ ዝነታቸው መጨረሻ ላይ ነው እሳቸው የጠጡት ለሌ ፈለኩት ምንድነው አቡ ሁረይራ አረብ ሳይሆን ቀርቶ ንግድ ሳያምረው ቀርቶ ነው አይደለም ሰበሰበው ይሄው እስከ ዛሬ ድረስ እማይነጥፍ ንግድ እየነገደ የጀነቱን መንገድ አላህ ገራ አደረገለት የእሳቸው ሐዲስ በተነሳ ቁጥር በሺዎች የሚቆጠሩትን ሐዲስ ያስተላለፈው አቡ ሁረይራ ስለሆነ አጅሩን ይሰበስባል እኛስ ነው ጥያቄ ከዱንያ እስከ አኺራ እሻገራለሁ ያለ ሰው ለዲኑ ጊዜ ካልሰጠ ዕውቀት ካልወሰደ እንዴት ብሎ ነው የሚሄደው አቡ ሁረይራ አሁን ምን አለ እሱ ማለት ነው ትልቅ ሰው መንገዱ ረጅም ነው አለ የኛ ስንቅ ትንሽ ነው የነሱ የኛስ ሁለተኛ ነጥብ ዱንያ ሸዋጅ ሀገር ናት የመጣነው ለአጭር ጊዜ ነው ምንጓዝበት ማብቂያ የሌለው ወይ ጀነት ወይ እሳት አለ እየተባለ እኛን ግን ሽውድውድ ታደርገናለች ምናስባቸውን ሐሳቦች እዩዋቸው ልክ መንግስታት ፕላን እንደሚያደርጉት እኛ እንደ መንግስት ፕላን እናደርጋለን የ10 ዓመት እቅድ የ50 ዓመት ምናምን ዛሬ ልሞት ይችላልው ብለንስ ተውበት ያረግነው በየቀኑ ሰይዱል ኢስቲግፋር ምትባላለች ጧት ብሏት እርግጠኛ ሆኖ ያላት ሰው በቀኑ ክፍለ ጊዜ ቢሞት የጀነት ነው የተባለለት ማታ እርግጠኛ ብሎ ያላት ሰው በዛው በተኛበት ቢሞት የጀነት ነው የተባለለት ስንቶቻችን እናቃታለን ነው ተውት እንላታለን ሚለው ያወቅን ሰዎች ምን ያህል ነን ስራዬ ብለን በዚሁ እኮ በተኛሁበት ልሞት ይችላልው ከቤቴ ከመውጣቴ በፊት መንገድ ላይ እኮ ጉዳይ ሊያጋጥመኝ ይችላል ዛሬ ልሞት ይችላልው ምንል ለዛ እኮ ነው ምን እናደርገው ከሰው እንበደርና ብድር ምን እናደርጋለን ለሚስት አንነግርም ለልጆች አንነግርም የሆነ ቀን ሲሳካልኝ ያቁም ሲመጣልኝ ያኔ ከፍለዋለሁ እንላለን ከሞትን በኋላ ባለዳዎች ይመጣሉ እሄዳለበት አረለኔ ያልነገረኝም እኮ ትላለች ሚስት ለምን እኛ በድፍረት ዘላለም ነዋሪዎች እንደማንኖርኩ እናውቀዋለን አይ ዛሬ አይደለም ሞተው መች ታመምኩና እኔ ጤነኛ አይደለሁ ወይ ሚል ትልቅ ዝንጋቴ ውስጥ ገብተናል ዚክሩ አላንሳትና ወደ ሁለተኛ ነጥብ ይሄዳለሁ ዚክሩ ምን ትባላለች ሰይዱል ኢስቲግፋር ትባላለች አሉ ነብዩ ሰለላሁ ዐለይሂ ወሰለም የኢስቲግፋሮች ሁሉ ቁንጮ ናት አሉ اللهم انت ربي لا اله الا انت خلقتني وانا عبدك وانا على عهدك ووعدك ما استطعت اعوذ بك من شر ما صنعت ابوء لك بنعمتك علي وابوء بذنبي فاغفر لي فانه لا يغفر الذنوب الا انت حسن المسلم متبالو كتاب ላይ ታገኙታላችሁ እርግጠኛ ሆኖ ስላሉ ነብዩ ሰለላሁ ዐለይሂ ወሰለም ትርጉሙን ነግራቸዋል ለእርግጠኝነት ምን ስለሚያስፈልግ ትርጉሙን ማወቅ ስለሚያስፈልግ اللهم انت ربي الله ወይ አንተ ጌታዬ ነህ لا اله الا انت ካንተ ውጭ በሐቅ የሚመለክ አምላክ እኮ የለም خلقتني ፈጥረኸኛል وانا عبدك እኔ ባሪያህ ነኝ وانا على عهدك ووعدك ما استطعت አቅሜ በቻለው መጠን እኮ ያንተን ቃል ኪዳንና ትእዛዝ በመፈጸም ላይ ቆሜያለሁ اعوذ بك من شر ما صنعت ከሰራሁት ተንኮል ከሰራሁት ሸር ከሰራሁት ወንጀል ሁላ ባንተ ተጠበቃለሁ አቡኡ ለከ بنعمتك علي እኔ ላይ የዋልክብኝን ጸጋ ሁሉ እናዘዛለሁ ظاهرة وباطنة ከላይም ከውስጥም የዋልክብኝ ውለታ አለ ይህ ውለታ ካንተ ብቻና ብቻ መሆኑ እመሰክራለሁ وابو بذنبي ወንጀሌንም ልክ እንደዚሁ እኮ ላንተ ንስሐ ገባለሁ فاغفر لي ማረኝ فانه لا يغفر الذنوب الا انت ካንተ ውጭ እኮ ወንጀል የሚምር የለምና ኤን ሞት አለብኝ ያለ ሰው በጧትም በማታውም ክፍለ ጊዜ እርግጠኛ ሆኖ ሊለው ይገባል ሌላ ነብዩ ሰለላሁ ዐለይሂ ወሰለም ከግዴታ ሰላት በኋላ አየተል ኩርሲ ያነበበ ሰው አሉ በሱና በጀነት መካከል መሞቱ ብቻ ነው እንጂ እንደሞተ ጀነት ይገባል ዛሬ ስንቶቻችንን እናሰላምታለን ቀጥታ ወተን ወደ ዱንያ ወሬ እንገባለን ጀነት አለ እየተባለ ሰው እንዴት ይሄን ይዘናጋል ስለዚህ ዱንያ ልትሸውደን አይገባም ሁለተኛው ነጥብ ዱንያ ሸዋጅ ሀገር ናት ስላል የሐዲስ ማስረጃው ሸዋጅነቷን አስመልክቶ وعن عبد الله ابن عمر عبد الله የዑመር ልጅ ታላቁ ሱሐባ አይሻ ምን ትላለች የነብዩ ሰለላሁ ዐለይሂ ወሰለም ሱና እንደ አብደላህ ኢብኑ ዑመር ሲተግብ በጣም አጥብቆ የሚተገብር እኮ አላየሁም ትላለች
ረዲየላሁ ዐንሁማ አባትም ልጅም አላህ መልካም ስራቸውን ይወደድላቸውና ቃል እንዲህ አሉ አኸዘህ ያዘኮ አሉ አብደላህ ምን አሉ ያዘኝ እኮ ማን ረሱሉላህ ያላህ መልእክተኛ እኮ ያዙኝ ሰለላሁ ዐለይሂ ወሰለም ቢመንኪቢ ትከሻዬን እቅፍ አድርገው ያዙኝ فقال አቀፉኝና መከሩኝ አለ መምከራቸው ራሱ በቂ ነበር አይደል ያላህ መልእክተኛ ሰው ሲያቅፍህ ግን ጉዳዩ ይከብዳል አይከብድም ይጨምራል አይደል አቅፈው መከሩት ምን አሉት ኩን ፊ ዱንያ ላይ ሁን አሉት እዚህ ሸዋጅ ሀገር ላይ ሁን ከአነከ ገሪቡን ልክ እንደ እንግዳ ሰው ሁን ገሪብ ማለት እንግዳ ማለት ነው አው ወይንም ዓቢሩ ሰቢል የሆነን አገር አቋርጦ እንደሚሄድ ሰው ሁን እኔ መኖሪያ የት ነው አዲስ አበባ አይደል የሆነ ፈረንጅ ሀገር ለሥራ ጉዳይ ብሄድ እዛ ሀገር ላይ ቤቶች ምናምን በጣም ብዙ ጣጣ በዛለው እንዴ አይደለም ለምን በቅርብ ጊዜ ወደ ቤተሰቦቼና ወደ ቤቴ ስለሆነ ሁሌ ልቤ አይደለም رواه البخاري امام البخاري ዘግበውታል አሁን ምንድነው የምንፈልገው ነብዩ ያስተማሯቸው ተማሪዎች እንዲህ አይነት ሐዲሶችን እንዴት ነው የሚረዱት አብዱላህ ኢብኑ ዑመር ደግሞ وكان ابن عمر يقول እሱ የነብዩ ምክር ተጽኖ አድርጎበት እሱ እኮ ይል ነበር ለሌሎች ሰዎች ሲመክር اذا امسيت فلا تنتظر الصباح ማታ ስንተኛ ወንድሞቼ ምን ብለን ይተኛ ማታ ስንተኛ ምን ብለን ይተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ አልጋችሁን በሽርጣችሁ ውስጥ ጠረግ አርጉት በቀኝ ጎናችሁ ተኙ አሉ ቀብሩን ውስጥ በቀኝ ጎና አይደል የሚተኛው ከዛ ምን አሉ እቺን ዚክር በሉ አሉ ቢስሚከ ረቢ وضعت جنبي وبك أرفعه إن أمسكت نفسي فارحمها وإن أرسلتها فاحفظها بما تحفظ به عبادك الصالحين سبحان الله ترجموا باسمك ربي جيتاي هوي بانتسم وضعت جنبي قونينا صرفكوين بكأني قونيكو يصرفكوت بانتسم نو وبك أرفعه بانتم سم بچانا بچا كونو قونين ماسنساو كتنياهوبت ቤተሰቦቼ ተኝተዋል እኔም ተኝቻለሁ ቤተሰቦቼ ተኝተዋል ብለው ነው የሚገምቱት እኔም ተኝቼ እነሳለሁ ብዬ ነው የምገምተው ነገር ግን አንተ እኔን ያስተኛኸኝ ጌታ ኢን አምሰክተ ነፍሲ በተኛሁበት ነፍሴን ከያዝክብኝና እዛው ከቀረች ምንድነው የሚያስፈልገኝ በተኛሁበት ብሞት ምንድነው የሚያስፈልገኝ ወንድሞች فرحمها اذن الله لنفسي انت كالازنكلات اغودالهنا لنفسي اذن الله وان ارسلتها عند ቀን ግን እድል ብትሰጠኝ ቀኑን እንደውለው فاحفظها ጠብቅልኝ بما تحفظ به በምትጠብቅበት عبادك الصالحين የደጋግ ባሪያዎችህን ነፍስ በምትጠብቅበት ጠብቅልኝ አንድ ቀናት ቻንስ የተሰጠች ይሄን ብለን ነው እኮ እየተነሳን ያለነው ነገር ግን እኛ እንዘነጋዋለን ስንተኛ ምንም አይመስለንም ስልክ እየጎረጎርን ዚክርም ሳንል ወይም ካልንም ዝም ብሎ ከምላስ ብቻ ትኩረት ሳንሰጠው በቃ ነገ እንገናኛለና እንትን ቦታ ከዛ ጧት ላይ እንትና እኮ ሞቶ ተገኘ ምን ሆኖ ሲል ልብ ነበረበት እንዴ ደም ብዛት ነበረበት እንዴ ይላሉ የደም ብዛት አይደለም ጨዋታው አላህ በዝነቱ እንጂ እየመለሰ እያነጋን ያለነው ደም ብዛት ኖርብህ አልኖርብህ ቤትህ ተቃጠለ አልተቃጠለ እሱ ከፈለገ ነፍስህን በተኛህበት ይይዛታል ስለዚህ ምን ያስፈልጋታል ከያዛት እንዲያዝንላት ከመለሳት የጥሩ ባሪያዎችን ልብ በሚጠብቅበት የኛ እንዲጠብቅልን ጌታችንን ለምን ይገባል ለዛ ነው ይሄ ምክር የገባቸው ሱሐባዎች ምን ያሉት ኢዛ አምሰይተ ሲል መከረማን አብዱላህ ابن عمر اذا امسيت كمشه فلا تنتظر الصباح انا قالوا بله بفصوم اتقمت واذا اصبحت كان جاهكو فلا تنتظر المساء امشالو بله እንዳትጠብቅ በፍጹም وخذ ياز من صحتك በጤንነትህ ጊዜ لمرضك መታመም አይቀርምና
እዚህ ምድር ላይ አንድ ቀን ባደርን ቁጥር በወጣትነታችን እንደ ልብ ብዙ ቦታ እንሮጥ ነበር። ዛሬ መሮጥ እንችላለን? ተውት መሮጥ። ሳነብኮ አይኔ ደብል ይሆንብኛል። ስለዚህ ጊዜን እየጨረስክ ነው ማለት ነው ወንድሜ። መነጽር ይታዘዝልሃል። ደሜ ሲለካኮ እላይ ወጣ፣ ስኳር እኮ እንደዚህ ያዘኝ፣ ኮሌስትሮል እኮ እንደዚህ ሆነ፣ ልቤ እኮ እንዲደከመች። እቺ ሁሉ ምንድናት? እንደ መጀመሪያው ኢባዳ መስራት አትችልም። በወጣትነት አላህን ተገዛው። በሰላሙ ጊዜ አላህን ተዋወቀው። ያዕሪፍከ ፍሽዳ፣ በመከራው ጊዜ ደግሞ እሱ ይጠብቀሃል። ስለዚህ ወኹዝ ሚን ሲሐቲከ፣ በጤንነትህ ጊዜ ያዝ። ለምን? ሊመረዲክ፣ ለህመም ጊዜ የሚሆንህን ያዝ። ወሚን ሐያቲከ፣ በህይወት ዘመንህ ደግሞ ስራ። ዛሬ ነው ስራ መስራት የሚቻለው። ሊመውቲክ፣ ከሞት በኋላ ላለው አገር። ሶስተኛ ከሞት በኋላ ላለው ሀገር ተግቶ መዘጋጀት። ሶስተኛው ነጥባችን ይሄ ነው። ምክንያቱም ከዱንያ ወደ አኼራ ሚል ነውና አርስታችን። አኼራ ላይ ሂሳብ እንጂ ስራ የለም። ዱንያ ላይ ስራ እንጂ ሂሳብ የለም። ጥሩ ቃለ ተዓላ፣ ከፍ ያለው አላሁ ስብሓነሁ ወተዓላ እንዲህ አለ፣ ያ አዩሃ አለዚነ አመኑ፣ እናንተ ያመናችሁ ሰዎች ሆይ፣ ኢተቁላህ፣ አላህን ፍሩት። አላህን መፍራት ማለት በምን ይገለጻል? ወልተንዙር፣ ትመልከት፣ ነፍሱን፣ እያንዳንዱ ነፍስ፣ ማቀደመት ሊገድ፣ ለነገ ያስቀደመችውን ትመልከት። ምን ማለት ነው? እኔ እኮ ሟች ነኝ፣ ምን ያህል ስንቅ ይዣለሁ? ቀብር ውስጥ መቀጣትም ጸጋም አለ፣ ሲራጥ ሚባል አለ፣ ራቁት ቆሞ መቀስቀስ አለ፣ ፀሐይ አንድ ስንዝር መቅረብ አለ፣ ጀነት መግባት አለ። ጀነት ውስጥ 100 ደረጃ አለ። ከፍ እየተባለ ነው የሚኬደው። ጀነት ደረጃ ነው፣ ወደ ላይ ነው የሚወጣው። እሳትስ ኢነል ሙናፊቂነ ፊ ደርኪ አልአስፈል፣ ዝቅተኛ አዘቅቱ ውስጥ ይገባሉ እንዳለው ወንጀሌ በከፋ ቁጥር ደግሞ ምቀጣው እኮ እታች ገብቼ እንጂ ከላይ አይደለም። ስለዚህ ከእሳት ምኑም እንዳይነካኝ ነው መጠንቀቅ ያለብኝ። ከጀነት ደግሞ የጸጋዎች ሁሉ ጸጋ ፊርደውስ ውስጥ ነውና የሚገኘው። ነብዩም ለምኑ ያሉት ጀነትን ከለመናችሁ ጀነተል ፊርደውስን ለምኑ፣ ጣራዋ የአላህ አርሽ ነው አሉ። የጀነት ምንጮች በጠቅላላ የሚፈሱት ከሷ ነው አሉ። ለዛ ተዘጋጅቻለሁ ወይ? ወልተንዙር፣ ይመልከት፣ ነፍሱን፣ እያንዳንዱ ነፍስ፣ ማቀደመት፣ ያስቀደመውን፣ ሊገድ፣ ለነገ ለማይቀረው ቀን ቀጠሮ፣ ለዛ ቀን ጉዞ ያስቀምጠውን ይመልከት። ወተቁላህ፣ ደገመው፣ አላህን ፍሩአል። አላህን ፍሩ። እናንተ እንደምታስቡት አይደለም ጉዳዩ። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ሱሐባዎቻቸውን በሰበሰቡበት የሆነ ድምጽ ሰሙ። ከዛ ነብዩ ምን አሉ ሰለላሁ ዐለይሂ ወሰለም? ሰማችሁን አሏቸው ለሱሐባዎች። አዎ ሰማን። ምንድነው የሰማችሁት አሏቸው። አላሁ ወረሱሉሁ አዕለም፣ አላህና መልእክተኛው ያውቃሉ የዚህን ድምጽ ሁኔታ አሉ። እሳቸው ምን አሉ? ይሄ እኮ ድንጋይ ነው አሉ። የዛሬ 70 ዓመት የተወረወረ ነው። የጀሃነምን ጥልቀት ገና ዛሬ ነካዋል። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። 70 ዓመት ሙሉ ተምዘግዝጎ ጥልቀቷ ምንድነው ማለት ነው? የጀሃነም 70 ዓመት ከላይ ተወርውሮ እታች ድረስ የሚወርድ። ራሷ ምን ትላለች? አልሞላ ብላ هل من مزيد ጭማሪ አለን ትለዋለች አላህ። ሱብሃንአላህ። እንዲህ አይነት ከባድ ቀን ተዘጋጅቷል። ስለዚህ ወተቁላህ፣ አላህን ፍሩ። ኢነላህ፣ አላህ እኮ ኸቢሩን፣ ውስጥ አዋቂ እኮ ነው። ቢማ ተዕመሉን፣ በምትሰሩት። ከይውልኝ ከይስሙልኝ ራቁ። ለሰው ለይውታ ከመስራት ራቁ። ውስጣችሁን እኮ አውቀዋለሁና ሂሳብ መከፍላችሁ እኔ ብቻ ነኝ፣ ለኔ ብቻ ጥረታችሁ ስሩ። ይሄም ነው አላህን መፍራት። ወቃለ ተዓላ፣ ቀጥሎ አሁንም አላህ እንዲህ አለ፣ ወተቁ፣ ፍሩ፣ የውመን፣ ቀንን ፍሩ። ምን አይነት ቀን? ቱርጀዑን፣ የምትመለሱበት የሆነን ቀን ፍሩ። ፊሂ፣ በሱ ውስጥ ኢለላህ፣
ወደ አላህ የምትመለሱበት ቀን እኮ አለ። ምን ቀን ነው እሱ ቀን? የውሙል ቂያመቲ የሰው ልጆች ሁሉ የውመ የቁሙ ናሱ ለረቢል ዓለሚን ለዓለማቱ ጌታ የሰው ልጆች በጠቅላላ ራቁታቸው ሳይገረዙ በባዶ እግር የሚቆሙበት ቀን አለ። ያንን ቀን ፍሩት አለ ነብዩ ሰለላሁ ዐለይሂ ወሰለም። የሰው ልጆች ሁሉ ራቁታቸው ሳይገረዙ በባዶ እግር ወንድም ሴት ይቀሰቀሳሉ ብለው ሲናገሩ አይሻ ረዲየላሁ ዐንሃ ምን አለች? ያን ቀን ወንድ ልጅ ሴት ልጅ አይመለከትም ወይ ስትል ጠየቀቻቸው። የእሳቸው መልስ ምን ሆነ? ሰው ሁሉ በጣም በራሱ ጉዳይ ቢዚ ከመሆኑ የተነሳ ወንድም ሴት ሴትም ወንድም የሚያይበት ቀን አይደለም ማለት። ምን አይነት ቀን ነው? የውመ የጅአሉል ዊልዳነ ሺባ። ምን ማለት ነው ይሄ? ህፃን ልጅ የሚሸብትበት ቀን አሉ። እንዴት ነው ህፃን ልጅ የሚሸብተው? ለምሳሌ የ12 ዓመት ልጅ ቢሞት እዚህ ምድር ላይ የሰው ልጅ ሁሉ የሚቀሰቀሰው መጨረሻ ላይ በነበረበት እድሜ መጨረሻ ላይ ሲሰራ በነበረው ሁኔታ ነው የሚቀሰቀሰው። የ12 ዓመቱ ልጅ ምን ያውቃል? ንገሩኝ እስቲ። ያውቃል ወንድሞቼ? ምንም አያውቅም ማለት። በዛ ቀን ግን ሲቀሰቀስ ገና ሸብቶ ይነሳል። ከምኑ የተነሳ? አደም ምን አሉ አለይሂ ሰላም? አላህ አሉ ከዚህም በፊት ከዚህም በኋላ ተቆጥቶ የማያውቀውን ቁጣ የተቆጣበት ቀን ነው አሉ። ያ ቀን የሚያስፈራ ቀን ነው። እርጉዝ ሆና የተቀሰቀሰች ሴት እርጉዝ ሆና ብትሞት ምን እስክታደርግ ድረስ በሆዷ የያዘችውን ሽል ከድንጋጤ የተነሳ ታጨናግፈዋለች። ወተረ الناس سكارى وما هم بسكارى ولكن عذاب الله شديد። የሰው ልጆችን የሰከሩ ሆነው ታያቸዋለህ። ነገር ግን መጠጥተው አይደለም የሰከሩት። ነገር ግን የአላህ ቅጣቱ የበረታ ይሆንና ነገር ዓለሙ ሁሉ ይበለሻሽባቸዋል። ስለዚህ ወተቁ የውመን ቀንን ፍሩ ترجعون فيه إلى الله በዛ ውስጥ ወደ አላህ የምትመለሱበት የሆነ ቀን ثم توفى ከዛም እኮ ትሞላለች ትከፈላለች ኩሉ ነፍሲን እያንዳንዷ ነፍስ ቢማ ከሰበት እዚህ ምድር ላይ ስትሰራ በነበረው ስፍራው ይሰጣታል። ያንተ ስራ ይሄን ይመስል ነበር። የቀኝ ባለቤት ከሆነ በቀኝ እጅ ኪታብህን ያዝ። ያንተ ስራ እኮ ይሄ ነው፣ ስራ የከፋ ነው፣ በግራህ ያዝ ይባላል። በቀኛቸው ኪታባቸው የተሰጣቸው ሰዎች ሃኡሙ ቅራኡ ኪታቢያ ይህ ነው መጽሐፌ አንብቡልኝ ይላሉ። የድል ባለቤቶች ስለሆኑ እነዛስ በግራ እጃቸው የተሰጣቸው ሰዎች ያ ለይተሃ ካነቲል ቃዲያ ምን ነው በሞት በተጠናቀቀች ኖሮ ምን ነው ተቀስቅሼ በዚህ ሁሉ ሰው ፊት ባልተዋረድኩ ይላሉ። አላህ ይጠብቀንና ስለዚህ የሂሳብ ቀን አለ። ለሂሳብ ቀን ልንዘጋጅ ይገባል። ወሁም ላ ዩዝለሙን ጌታ አላህ ደግሞ በፍጹም ማንንም የሚበድል አይደለም። አንዳቸውም አይበደሉም። እዚች ምድር ላይ የሰሩት ብቻ ነው የሚሰጣቸው። እንዲያውም አይደለም ሊበድል ፍትሃዊና አዛኝ ጌታ ነው። መልካም ለሰራ ከ10 ጀምሮ እጥፍ ድርብ 700 ከዛም በላይ ቁጥሩ የማይታወቅ ምንዳ ሲከፍል ወንጀል የሰራን ሰው ግን አንድ ወንጀል ብቻ ብሎ ነው የሚጽፍበት። አራተኛ አላህ ለፈተና ፈጠረን፣ ለሌላም አልፈጠረንም። ማስረጃ الذي خلق الموت والحياة አላህ እኮ ሞትን የፈጠረ ነው፣ ህይወትንም የፈጠረ ነው። ሊየብሉወኩም ሊፈትናችሁ አዩኩም ከናንተ ውስጥ አህሰኑ አመላ ማነው ስራውን ያሳመረው የሚለው ሊፈትን እኮ ነው። وهو العزيز እሱ እኮ አሸናፊ ነው። الغفور መሐሪ ምህረቱ የበዛ ጌታ እኮ ነው። አምስተኛ ነጥብ ኢስላምን መገንዘብ ትልቁ ጸጋ። ጌታን ሳታቀው የምትገዛው እንደ ገለባ ነው፣ ፍሬ የማይወጣው። ሰዎችን ትመለከቷቸዋላችሁ ዱዓ ልናረግ ነው ብለው ከአይሻ ሰላት በኋላ ጫት ይዘው ይቀመጣሉ። ነብዩ ሰለላሁ ዐለይሂ ወሰለም ከአይሻ ሰላት በኋላ እንቅልፋቸው ነበር የሚተኙት። ምን ለማድረግ? አረፊሉና ጌታችንን ንቅት ካሉ በኋላ ለመገዛት የሌሊቱ የመጨረሻ ክፍል ላይ አላህን ይለምኑታል። ፈጅራቸው መስጂድ ሄደው ይሰግዳሉ። እስቲ እነዚህን ሰዎች ስራ ተመልከቱ። ምን የሚያደርጉትን ከአይሻ ሰላት በኋላ ጫት ይጀምራል። ከዛስ በኋላ ቅመው ልክ አላህ በሚለምንበት በታላቁ ሰዓት ላይ ሰው ናቸውና ይደክማሉ። አይደክሙ? ይደክማሉ። እንቅልፋቸውን ይተኛሉ 8 ሰዓት 9 ሰዓት ሲል ከዛስ
ነብዩ ሰለላሁ ዐለይሂ ወሰለም ፈጅርን በጀማዓ የሰገደ ድፍን ሌሊቱን እንደቆመ ነው። ፈጅርን በጀማዓ የሰገደ በአላህ ጥበቃ ስር ይሆናል የተባለለትን እነሱ ፈጅር ጀማዓ ሰላትን ያመልጣቸዋል። በዚህ ከሰሩ ወይስ አተረፉ? ከሰሩ አይደለ? ስለዚህ ኢስላምን መገንዘብ ግድ ነው። በምን መልክ ነው ጌታዬን መገዛት ያለብኝ ሚለውን ልናቅ ይገባናል። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ሙአዊያ ከሙአዊያ ታላቁ ሱሐባ ረዲየላሁ ዐንሁ አላህ መልካም ስራውን ይወደድለትና ይقول እንዲህ አለ ሰሚዕቱ ሰምቻለሁ النبي صلى الله عليه وسلم ያላህ መልእክተኛን ያላህ ሰላትና ሰላም በርሳቸው ላይ ይሁን يقول ሲሉ ሰምቻቸዋለሁ من يريد الله به خيرا አላህ መልካም የሻለት ሰው እኮ يفقهه ያስገነዝበዋል في الدين በሃይማኖት ጉዳይ ያስገነዝበዋል። ሃይማኖቱን ካልተገነዘበስ አደጋ ላይ ይወድቃል። ሃይማኖቱን ካልተገነዘበስ ምን ላይ ይወድቃል? አደጋ ላይ ይወድቃል። ያ ሰውዬ 100 ሰው ገሎ ጀነት ለመግባቱ ሰበብ የሆነው ማን? ዲንን የተገነዘበው ሰው። ነብዩ ሰለላሁ ዐለይሂ ወሰለም አሉ ከናንተ በፊት በነበሩ ህዝቦች ውስጥ አንድ ሰው 99 ሰው ገደለ። መቶበት ፈለገ። ምን ማድረግ ፈለገ? ንስሐ መግባት ፈለገ። እዚህ ምድር ላይ ማን ነው አዋቂ እስቲ ያገናኙኝ ሲል ማን ጋር ያገናኙታል? አምልኮ የሚያበዛ ነገር ግን ዲኑን በደንብ ያልተገነዘበ ሰው ጋር። እነዚህ ምን ይባላሉ? ባህታዊ ይባላሉ። ያለ ዕውቀት ዝም ብለው አላህ የሚገዙ። ጠየቀው 99 ሰው ገድዬ ነበር አላህ ይምረኛል ወይ? አይምርህም አለው። እሱን ራሱ አስተናገደው። 100 ሞላቸው። አሁንም ደግሞ ንስሐ መግባት ፈለገ። አሰበ አገናኙኝ በምድር ላይ አዋቂ የሆነ ሰው አገናኙት። 100 ሰው ገድዬ ነበር አላህ ይምረኛል ወይ አለው። ነዓም አላህ ይምርሃል አለው። አላህ አይደለም 100 ሰው 1000 ሰው ገለህ ብትመጣ ነገር ግን የእውነት ንጹህ ተውበት ካደረክ ከስሙ አንዱ ምንድነው? አተዋብ ንስሐ ለጋሽ ንስሐን ተቀባይ። አንተ ብቻ ለመተውበት ተዘጋጅ። በሸይጣንና በአደም መካከል ያለው ልዩነት ምንድነው? ሸይጣንም ያላህ ፍጡር ነው፣ አደምም ያላህ ፍጡር ነው። አደም ተሳሳቷል? ተሳሳቱ። ሲሳሳቱ ተበቱ ወይንስ ተውበቱ? ተበቱ ማለት ትዕቢት ማለት ነው አይደል? አልተበቱም። እሳቸው ምን አደረጉ? ተውበት አደረጉ። ምን ሲሉ? ረበና ظلمنا أنفسنا وإن لم تغفر لنا وترحمنا لنكونن من الخاسرين ጌታችን ሆይ ነፍሶቻችንን እኮ በደል፣ አንተ ባትምረን አንተ ባታዝንልን ከከሳሪዎች እንሆናለን። አላህ والله يحب التوابين አላህ እኮ የሚመለሱ ሰዎችን ይወዳል። ሲመለሱለት ደስ አለው፣ ወደዳቸው፣ ማራቸው። ሸይጣንስ አይደለም ሊመለስ አይደለም ተውበት ሊያደርግ ምን አለ? فبعزتك በልቅና ይሁንብኝ አጠማቸዋለሁ አለ። ጭራሽ በትዕቢት ላይ ትዕቢት። ይሄው ከሰረ የእሳት ሆነ። ያ ሰውዬ እንዳልኳችሁ ምን አለው? ባይሆናል 100 ሰው ገለሃል፣ ተውበትህን አላህ ይቀበለዋል። ነገር ግን ይሄን ሁሉ ወንጀል ያጨማለክበት አገር መጥፎ አገር ነውና ይሄን ለቀህ ወደ ጥሩ ሰዎች ወደሚኖሩበት አገር ሂድ። እዛኮ አላህ የሚገዙ ሰዎች አሉ፣ ከነሱ ጋር ተገዛ አላህን አለው። ከተውበት መስፈርቱ አንዱ ይሄ ስለሆነ ወንጀል ስትሰራ ከነበረበት ሰፈር ለቀህ መሄድ አለብህ። እኔኮ ቁማር መተዋቃተኝ፣ እኔኮ ጫት መተዋቃተኝ፣ እኔኮ ሲጋራ መተዋቃተኝ። ሲጋራ ሰፈር እየዋልክ ሲጋራ ይተዋል? ጫት መንደር እየዋልክ ጫት ይተዋል? አይተው። ስለዚህ ምን ታደርጋለህ? ጫት ማይቀሙ ጓደኞች ጋር ትውላለህ። እንዴት ነው እነዚህ ሰዎች ጊዜያቸውን የሚያሳልፉት? ጀማዓቸውን ይሰግዳሉ፣ ከጀማዓ በፊት መስጂድ ይገባሉ፣ ቁርአን ይቀራሉ፣ ከዛስ ስፖርት ይሰራሉ፣ ለቤተሰባቸው ነገር ይዘው ይገባሉ። እዛ መንገድ ውስጥ ስትገባ የተውበቱ መንገድ ሰላም ይሆንልሃል። ስለዚህ ምን ያዝን ማለት ነው? ከነዚህ ነጥቦች ምን ነጥብ ላይ ነው ያለነው? መልካም አላህ የሻለት ሰው ዲኑን ያስገነዝበዋል። ለራሱ ዲኑን ሲገነዘብ
እሱም ይጠቀማል ሌሎችንም ይጠቅማቸዋል ስድስተኛ የሸሪዓ ምንጮችና ደንጋጊዎች ሁለት ናቸው ከነሱ ውጭም ምንጭም ደንጋጊም የለንም የሸሪዓ ምንጫችን ቁርአንና ሐዲስ ነው ቁርአን ያላህ ቃል ነው ሐዲስ የነብዩ ሰለላሁ ዐለይሂ ወሰለም ንግግር ነው እንዴት ነው የሚደነግጉት አንድን ነገር አላህ አዘዘው ነብዩ ሰለላሁ ዐለይሂ ወሰለም አዘዙት ሁለቱም ምንድነው አንድ ነው ሁለቱም አንድ ነው መከተል ብቻ ነው ይህንንም ስናደርግ ሷሃባዎች በተረዱት መንገድ ብቻና ብቻ እንጂ አረብኛው ስለገባን ብቻ እኛ ብድግ ብለን እንደፈለግን ምን ማድረግ አንችልም መተርጎም አንችልም ሷሃባዎች የሆነ ጉዳይ ባጋጠመ ቁጥር ምንድነው ሲሉ የነበረው አላህ ወረሱሉሁ አዕለም አላህና መልእክተኛው ብቻ ነው የሚያውቁት ነው የሚሉት ለምን የሸሪዓ ምንጮች ማንና ማን ስለሆኑ አላህና መልእክተኛው በቁርአን ከመጣ በሐዲስ ከመጣ አንድ መልእክት መከተል ብቻና ብቻ ስለሆነ በእኛ ላይ ግዴታ ምን የሚሆንብን ማለት ነው ሼክ አብዱረዛቅ አልበድር ሐፊዘሁላህ ምን ይላሉ ومن ضيع الأصول حرم الوصول ومن ضيع يتوسو الأصول መሰረቶችን የተወ መሰረቶቹ ምንድናቸው ቁርአንና ሐዲስ አይደለም እነዚህ መሰረቶች የተወኮ حرم ይከለከላል الوصول الى الجنه جنة مدرسن እኮ ይከለከላል ጀነት መድረስን ይከለከላል ለምን ከቁርአንና ከሐዲስ አይደለም ማየሄደ ያለው ዛሬ ሰዎች ምን ይላሉ ሸገሌ እኮ በመናማቸው እንደነን ነገር ሲከሰት አይተዋል ስለዚህ ታርዶ መቃምና ዱዓ መደረግ አለበት ብለው እኮ የመናምን ሼህ እንዲህ ብለዋል ይባላል የዳብር ሊሰበሰብ ነው በድሩም በምኑም ዶች ብራቸውን ይሰጣሉ እነዚህ ለመዱት ሰዎች ቁጭ ብለው ጫታቸውን ይቀማሉ ፍየል ይታረድላቸዋል ይበላሉ ከዛ ጫት የቃሙትን በውሃ ጎመጥመጥ ይያሉ ህዝቡ ላይ ኡፍ ይያሉ አፋቸው ውስጥ ያለውን ጫት ይተፉበታል ህዝቡ በረካቹ ይተርፈን ብሎ የነሱ ምራቅ ልብሱን ለቅልቆ ወደ ቤቱ ይመለሳል ይሄ የጀነቱ መንገድ የሚያደርስ ነው ወይስ የሳት መንገድ ነው የሳት መንገድ ነው የሳት መንገድ ነው አላህ ምን አለ ሷሃባዎች ባመኑበት ለናምን ግድ እንደሚለን ሲነግረን والسابقون الاولون والسابقون ቀደምቶቹ الاولون የመጀመሪያዎቹ من المهاجرين ከስደተኞች والانصار ከመዲና ሰዎች አንሷር የተባሉት ረዳት ማለት ነው ሙሃጂር ማለት ስደተኛ ማለት ነው ለዲን ሲሉ ከመካ ከተማ ተነስተው ወደ መዲና የሄዱት ምን ይባላሉ ሙሃጂር ይባላሉ መዲና ላይ ሀብት ንብረታቸውን አጋርተው ኑኛ ጋር ኑሩ ብለው በራቸውን የከፋፈቱት አንሷር የዲን ረዳቶች ይባላሉ والذين تبعوهم እነሱን የተከተሉ ማንና ማን ሙሃጂርና አንሷር ስለዚህ በእኛ ላይ ግዴታ የሆነው ምንድነው እነዚህ ሁለቱን መከተል የሷሃባዎችን መንገድ መከተል በኢህሳኒን በበጎ የተከተሉ እኮ ረዲየላሁ ዐንሁ አላህ እኮ ከነሱ ወዷል ወረዱ ዐንሁ እሱ የሰጣቸውንም እኮ እነሱ ወደዋል ወአዐደ ለሁም ጀናት ለነሱ እኮ ጀነትን አዘጋጅቶላቸዋል ወአዐደ አዘጋጅቷል ለሁም ለነሱ ጀናቲን ጀነትን እኮ አዘጋጅቶላቸዋል ተጅሪ እቺ ጀነት تحتها الانهار ከስሮቿ እኮ ወንዞች የሚፈሱባት የሆነ ጀነት ውስጥ አራት አይነት ወንዞች አሉ አንደኛ የወተት ሁለተኛ የማር ሶስተኛ የውሃ አራተኛ የሐምር እነዚህ የተዘጋጁባቸው ወንዞች አሉ ቀዳና ጠጣ ነው በቃ በነጽ ቀዳና ጠጣ ነው خالدين ዘውታሪ فيها በሷ በጀነት ውስጥ እኮ ዘውታሪ ሲሆኑ አበደን ለዘላለም ዓለም እኮ ይኖሩባታል ይሄን ለማግኘት የሷሃባዎችን አረዳድና መንገድ መከተል ግድ ነው አዲስ ነገር በሃይማኖቱ ላይ ማምጣት አይቻልም ذلك ይህ እኮ እዚህ የተጠቀሱት ጸጋዎች በተቀላላ በአላህ መወደድ ጀነት ውስጥ መጠቃቀም እኮ አልፈውዝ እድል እኮ ነው አልዓዚም ታላቅ የሆነው እድል እኮ ነው وقال تعالى ሁለተኛ ማስረጃችን ደግሞ ከፍ ያለው ጌታ የተናገረበት እኮ ነው ምን ሲል ومن يشاقق الرسول መልእክተኛውን የሚቃረን የሆነ ሰው ማንን ነብዩ ሙሐመድን ሰለላሁ ዐለይሂ ወሰለም من بعد ما تبين له الهدى ቀኑ መንገድ
የነብዩ መንገድ ሰለላሁ ዐለይሂ ወሰለም ከተገለጸለት በኋላ ያንን መንገድ ሚቃረን የሆነ ሰው ዛሬ ባገራችን ትልቁን ችግር የፈጠረው ምንድነው? ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል ስትለው እገሌ የሚባሉት ሼህ እኮ እንዲህ ብለዋል እያለ ነብዩን ታላቁን ሰው ከዚህ ሼህ እኩል ትከሻል ያለካካ የሚሞክር ነው አይደለም? ነው አይደለም ወንድሞቼ? ነው። ይሄ የጥፋት መንገድ ነው። አላህ ምን አለ? ሚን ባዕድ ማ ተበየነ ለሁል ሁዳ ቀኑ መንገድ የነብዩ መንገድ ከተገለጸለት በኋላ እሳቸው የሚቃረን የሆነ ሰው እኮ ወይተቢዕ ሚከተል ሰው ገይረ ሰቢሊል ሙእሚኒን ከአማኞች ከሷሃባዎቹ መንገድ ውጭ ያለን መንገድ ሚከተል የሆነ ሰው እኮ ንወሊሂ ማ ተወላ ወደ ዞረበትና ዞረዋለን ወኑስሊሂ ጀሃነም እናስገባዋለን ወሳአት መሲራ ጀሃነም መመለስ ምንኛ ከፋ ጀሃነም ከመመለሻነት በኩል እኮ መመለሻ መሆኗ ምንኛ ከፋ አለ። ይሄው እዚህ ወይተቢዕ ሚከተል ገይረ ሰቢሊል ሙእሚኒን ከአማኞች ከሷሃባዎቹ መንገድ ውጭ ያለን መንገድ ሚከተል። ለዛ ነው የቢድዓ ሰዎች በዲን ላይ አዲስ ነገር የሚጨምሩ ሰዎች በጣም ከሚያማቸው ጉዳዮች ውስጥ አንዱ ምንድነው? ይሄን ነገር ሷሃባዎች አልሰሩትም ሲባል ይናደዳሉ። አይናደዱ? ለምሳሌ መውሊድ ማክበርን አስመልክቶ መውሊድን እኮ ሷሃባዎች አላከበሩትም አርፋችሁ ቁጭ በሉ ሲባሉ ደማቸው ይፈላል። ሊሆን የሚገባው ምን ነበረ? ሷሃባዎች ካላከበሩትማ እኛ አርፈን ነው መቀመጥ ያለብን። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለምን በነፍሳቸው በገንዘባቸው መከታ የሆኑ ሰዎች ነበሩ አልነበሩ? ነበሩ። እነሱ ያልሰሩትን አንስራ ሲባል ልክ ናችሁ እኛ እኮ ጥሩ አስበን እንጂ እነሱ ካልሰሩትማ እንተው ነበር አይደል ማለት የነበረባቸው። ዛሬ ግን ሷሃባዎች ያልሰሩት የሚል ቃል አንሳስቲ በጣም ያቀለሸልሻቸዋል ሰዎች። ለምን? አምልኮ ጠፍቶ ነው? ሚሰራ አምልኮ ወደ አላህ መቃረቢያ አተን ነው አዲስ ነገር ምናመጣው አይደለም። የጀሃነቡን መንገድ መምረጥ ስለፈለጉ አላህ ምን አለ? ንወሊሂ ማ ተወላ መልእክተኛው የሚቃረን የሷሃባዎችን መንገድ ትቶ ሌላ መንገድ የሚመርጥ ሰው እኮ በተሾመበት እንሾመዋለን። ወኑስሊሂ ጀሃነም የጀሃነም እሳት እናስገባዋለን። ወሰዓት መሲራ መመለሻዋ ምንኛ ከፋ አለ። ነብዩ ሰለላሁ ዐለይሂ ወሰለም ሶስቱ ክፍለ ዘመኖች የምርጦች ምርጥ እንደሆኑ ልንከተላቸው እንደሚገባ ከነሱ በኋላ ጥመት እንደሚመጣ እንዲህ ሲሉ ተናገሩ። ወአን አብዱላህ ረዲየላሁ ዐንሁ ከአብዱላህ ተይዞ አን ነብይ ሰለላሁ ዐለይሂ ወሰለም ቃል እሱ ደግሞ ከነብዩ ሰለላሁ ዐለይሂ ወሰለም ይዞ ነብዩ እኮ እንዲህ አሉ። ኸይሩ ናስ ከሰዎች ሁሉ እኮ ምርጦቹ ማለት ቀርኒ እኔ ዘመን ያለሁበት ውስጥ ያሉት እኮ ናቸው አለ። ማናቸው እነሱ? ሷሃባዎች ናቸው። ثم ከዛ በኋላ الذين እነዚያ እኮ ናቸው የሉነሁም ሷሃባዎችን ተከትለው የሚመጡት እኮ ናቸው። እነማን? ታቢዒዎች ናቸው። ثم ከዛ الذين እነዚያ እኮ ናቸው የሉነሁም ታቢዒዎችን ተከትለው የሚመጡት እነማን? አትባኡ ታቢዒን። እነዚህ ሶስቱ ሐቅ ላይ እንዳሉ ነብዩ መስክረውላቸዋል። በሌላ ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ኡመቶቼ ጂሃድ ላይ ይወጣሉ አሉ። ቡኻሪ ነው የዘገበው ሐዲሱ። ጂሃድ ላይ ይወጡና ከናንተ ውስጥ ያላህ መልእክተኛን ሰለላሁ ዐለይሂ ወሰለም ያቀማመጠ ባልደረባ ከሳቸው ጋር አብሮ የነበረ ሷሃባ አለ ወይ ይባላል። ነአም ይባላል አሉ። ከይፍያውን አላህ ብቻ ነው የሚያውቀው። ከዛ ድል ይሰጣሉ አሉ። ምን በመሆኑ ብቻ ድል ይሰጣሉ? ከነብዩ ጋር አብሮ የተቀመጠ ሷሃባ እዛ ጂሃድ ውስጥ በመኖሩ ብቻ ለሷሃባዎች ድል በድል ይደረጋሉ። ወይም ያን ጦርነት ለወጡት ድል ይሰጣቸዋል። ምን በመኖሩ ብቻ? ሷሃባ እዛ መሃል በመኖሩ ብቻ። ከዛ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም? አሁንም ከጊዜያት በኋላ ኡመቶቼ ጂሃድ ይወጣሉ። ያላህ መልእክተኛን ሷሃባዎች አብሮ የተቀማመጠ ከናንተ ውስጥ አለ ወይ ይባላል አሉ። ነአም ይባላል። ድል ስጧቸው ይባላል። ድል በድል ይሆናሉ። ማን ስላለ? እዛ መሃል ታቢዒ የነበረ ሰው ስላለ። አሁንም ከጊዜ በኋላ ኡመቶቼ ጂሃድ ይወጣሉ አሉ። ምን ሊያረጉ? ሊታገሉ። ከናንተ ውስጥ ያላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሷሃባዎችን የተቀማመጡትን አብሮ የተቀማመጠ አለ ወይ? ታቢዒዎችን። አዎ ይባላል። አትባው ታቢዒን ማለት ነው። ከዛስ ምን ይደረጋል? ድል ይሰጣሉ አሉ። ሰባተኛ ነጥቤ የሐቋ ጎዳና
አንድና አንድ ብቻ ናት ሰዎች እንደሚሉት ከአንድ በላይ ሐቅ የለም ከአንድ በላይ ሐቅ የለም ምክንያቱም አላህ ምን አለ فماذا بعد الحق الا الضلال ከሐቅ በኋላ ጥመት እንጂ ምን አለ አለ ይሄ ውሃ ሙሉ ነው አይደለም ሃይላንድ ሙሉ ነው አይደለም እዚህ ላይ ልጨምርበት ካልኩኝ ምንድነው የሚሆነው ንገሩኝ ይፈሳል ከአንዱ ሐቅ በኋላ አዲስ ነገር እናስገባ ማለት ምን ማለት ነው ንግግር ሁለት አይነት ነው በምላስና በተግባር የሚሰራ ንግግር አንድ ባለ ምሳሌ ለሚስቱ በምላሱ እኔ አንቺን አጥቼ እንዴት እኖራለሁ የልጆቼ እናት ምናም ብሎ ቱቱቱ ይላታል ግን ቀለብ አይሰጣትም ሲወጣ ደግሞ አንዴ በጥፊ ያለ ከግርግዳ ጋር ያላትማታል በምላሱና ተግባሩ ተገናኘ ተግባሩ ምን ይያለ ነው እንዳንቺ ምጠላው የለም አላህ ያገላግለኝ ይያለ ነው አይደለም በተግባሩ በምላሱስ ያላንቺ ማን አለኝ ምናምን ይያለ እየፎገረ ነው አይደል ቢድዓ የሚሰሩ ሰዎችም ምን ይያሉ ነው በምላሳቸው አይሉትም እንጂ በምላሳቸው ምን ይላሉ እኛ እስልምናን እንወዳለን አላህን እንወደዋለን ለነብዩ ደግሞ ፊዳ እንሆናለን ይላሉ በተግባርስ ጫት እየቃምን የነብዩን ዲን እናፈርሰዋለን ነው አይደለም በተግባር ምን ይያሉ ነው መስጂድ ውስጥ ሽርክ እንሰራለን እርሶ ያመጡትን ሱና አንቀበልም እርሶ የት ያቃሉ ደግሞ ለዘመናችን ሼክ አጥባሪ ያስቀምጡልንን ሼክ አብሬት ያስቀምጣልንን አብዱል ቃድር ምናምን ያስቀምጣልንን ጠሪቃ ነው እንጂ ምንለው የእርሶን አንፈልግም እያሉ ነው አይደለም በተግባር ነው አይደለም ነው ነብዩ ሰለላሁ ዐለይሂ ወሰለም ሰኞና ሐሙስ የሱና ጾም ይጾማል እንጂ ያሉት ሰኞ ሊቃ ብላችሁ ቃሙ ብለዋል ቃጥባሪዎች እንደሚቀሙት ብለዋል መልሱ እንጂ ብለዋል ወይ አላሉም ቃጥባሪዎች ምን ያደርጉ ነው በመላሳቸው ነብዩን እንወዳለን ይያሉ በተግባር ግን ይሄ ነብይ ደግሞ የዛሬ 1500 ዓመት የተላከው ምን ያቃል በሰኞ ቀንኛ ጫት እየቃምን ነው ዱዓ የምናረገው ዱዓ ይሉታል ድልድይ ውስጥ የሚከተን ቆሻሻ ስራ ጫታቸውን እየቃሙ እየተደለቁ ሽርክ እየሰሩ ክህደት እያስፋፉ ዝም ብሎ ሰውን ክህደትና ሽርክ ማለት ይቻላል ያለ ማስረጃ አይቻልም በማስረጃ ደግሞ ዝም ማለትም አይቻልም ምሳሌ ቃጥባሪዎች ምን ይላሉ ይሄው እዚህ ክልል ቡታጅራ እነሱ አሉ አይደል ይሄው ቀድምም እዛ መስጂድ የቃጥባሪ ኮፍያ ምናምን የለበሱ ሰዎች ሁሉ አይተናል የቃጥባሪውን ኮፍያ ሊያውልቁት ነው የሚገባው የሙስሊሞች ኮፍያ እንጂ ያለው የአንድ ጀማዓ ብቻ ኮፍያ የሚባል የለም ይሄ ምን ማድረግ ነው የሙስሊሞችን ሰፍ ማዳከም መከፋፈል ነው አይደለም ይሄ የውስጥ ሴራ ነው አይደለም ድሮ እንዲያው የአብሬቶች ኮፍያና የቃጥባሪዎች ኮፍያ የቃጥባሪዎች የአብሬቶችን ሲያገኙ ሳት ውስጥ ይከታሉ እነዛም ደግሞ የነዚህን ሲያገኙ ሳት ውስጥ ይከታሉ ወደ ምኑ ልመለስ ወደ ክህደቱ ልመለስ የቃጥባሪ ባለቤቶች አይናቸው ያየ ይሄን ክህደት በአደባባይ ወጥተው አፉ በሉን እስከዛሬ የተባለውም ይሄ መንዙማ ስተት ነው እስካላሉ ድረስ የሰይጣን ጓደኞች ናቸው አይደሉ ናቸው ኩራተኞች የሰይጣን ጓደኞች ናቸው በማስረጃ ለመጣላችሁ አደምን የፈጠረው ማን እርግጠኛ ናችሁ ጀዛኩሙላሁ ኸይራን ከአደም በፊት የተፈጠረ የሰው ልጅ ነበር የለም እርግጠኛ ናችሁ እሺ የዚህ ተቃራኒ የሆነ ነገር ይዞ ከመጣ አንድ ሰው ጥምጣሙን እንደፈለገ ይጠምጥመው ሐጅ ያድርግ ቢፈልግ ቁርአን ሐፊዚው ከሃዲ ነው አይደለም ነው ቃጥባሪዎች ምን ይላል በፊት የሰራውን ጉድ አሁን ልናገረው እናንተም ታውቁታላችሁ መንዙማው ቡታጅራና ዙሪያው ስለሚባል በፊት የሰራውን ጉድ አሁን ልናገረው ያላህ ሹም እኮ ነው ሸልሞ የፈጠረው የአደም ጭቃ ነው እጁን ያጠቆረው ነበር ያሳመረ ሌሎቹ ሲያቦኩ አቡል ጀበል ግርማለው ለመልኩ ያም አይነት እኮ ነው የሚታየው በግሩ ዋና ረጋጭ ነበር ደባልቆ አፈሩን አሉ አያስቅም ስለሚያስቅ ነገር አይደለም ያወራሁት ዘላለም ዓለም ጀሃነም እሳት ውስጥ ስለሚያስገባ ጉዳይ ነው ቃጥባሪዎች አላህን ቢፈሩ አሁን ቦታው ላይ የተሾመውም ሰው የቃጥባሪ ተከታይ ነኝ ሚልም
እቺ ሙሐደራ ደርሳው ሰምቶ የኮራሰው ወላሂ የሳት ነው ወላሂ የሳት ነው ይሄን ሳላፈር ነው የምናገረው ሰምቶ ትርጉሙ ገብቶት አልቀበልም ያለ ሰው የሳት ነው ምን ስለሆነ ያሉት በፊት የሰራውን ጉድ አሁን ልናገረው ማን የቃጥባሬ ልጅ አቡል ጀበል የሚባለው አሉ ያላህ ሹም እኮ ነው ሸልሞ የፈጠረው ቀድሞ ተፈጥሯል ከማ ከአደም በፊት የአደም ጭቃ ነው እጁን ያጠቆረው አደም የተፈጠረበት ጭቃ የቃጥባሬ ልጆች አቡል ጀበልን እጁን ነክቶት ምን አርጎታል ጠቁሯል የአደም ጭቃ ነው እጁን ያጠቆረው ነበር ያሳምራሉ ይግፋቸው የሰው ልጆች ሁሉን አባት አደምን ያሳምረው አፍንጫ የሰጠው አይን የሰጠው ጥርስ የሰጠው ይሄንን ሸክል የሰጠው የቃጥባሬው ልጅ አቡል ጀበል ነው ለአባታችን አደም ይያሉ አላሁ አክበር ከዛ ቀጠሉና ምን አሉ ያም አይነት እኮ ነው የሚታየው በእግሩ አሉ በማን እግር ላይ በአቡል ጀበል እግር ላይ አሁንም ሌላ ምልክት አለች አሉ ዋና ረጋጭ ነበር ደባልቆ አፈሩን አሉ አደም የተፈጠረበትን እሱ እኮ ነው አቡክቶ እሱ ተፈጥሯል በዛ ሰዓት ማን አቡል ጀበል ተፈጥሯል የአባታችንን አደም ጭቃ በእግሩ እንደ ጉራጌ ቤት የጭቃ ቤት አይደል ያለው እንደ ጎጆ ቤት ያቦካ ከዛ አብክቶ ደግሞ መራርጎ የሰው ልጆችን አባት ያስደነግጣል አያስደነግጥም ወንድሞቼ እነዚህ ሰዎች የሰይጣን ጓደኞች ናቸው አይደሉም እነዚህ እኮ ናቸው በተግባር እስልምናን ለማፍረስ ከውስጥ ኮፍያ ለብሰው የመጡት አንፈራም አናፍርም ይሄን ክህደት ነው ሰነል ገንዘብ ሊኖራቸው ይችላል ሰፊ መስጂድ ሊኖራቸው ይችላል የደገፈ ሊደግፋቸው ይችላል አላህ ግን አይደግፋቸው ጌታችን አላህ ከሃዲን አይደግፍም የሱን ዲን በጀለብያ ካባ ገብተው የነብዩን ሱና ሰኞ እየቃሙ ምን የሚያረጉ እንዲህ ከስር የሚገዘግዙ ሰዎችን በክህደት አላህ ማይረዳቸው ምን እስካላደረጉ ድረስ እስካልተወበቱ ድረስ ስለዚህ ዛሬውኑ እንደ ሰይጣን ሳይኮሩ ምን ይጠበቅባቸዋል ይሄ ሰውዬ ልክ ነው ለካ ሁሌም ያነሳብናል ለምንድነው ማንቀበለው ለምን አይሉ ለምንድነው ማይቀበሉኝ ግዴታቸው ነው መቀበል ለምን ክህደት መሆኑን መንዙማው በጉራግኛ ቢሆን እሺ እኔ ጉራጌ አይደለሁም እኔ ነኝ የተሳሳትኩባቸው ይባላል በአማርኛ አሉት በአማርኛ ተነጋገር ነው ክህደት መሆኑን አስረግጥና ወንድሞቼ አላህ ምን ብሎ ሲያበቃ ያ ኢብሊስ አንተ ሰይጣን ሆይ ማመናክ ምን ከለከለ አንተ ስጁደ ከመስገድ ሊማ خلقቱ ለፈጠርኩት بيدي በሁለት እጆቼ ለፈጠርኩት አደም ከመስገድ ምን ከለከለ ነፍስ ራሱ የነፋበት እኮ አላህ ነው ቅርጽ የሰጠው አላህ ነው ይሄን ሰዎች ክደው በተግባራቸው እስልምና ሊያፈርሱ ብድግ ብለው ተነስተው የእስልምና ጠበቃነን ቢሉ እንሰማቸዋለን አንሰማቸው والله እንሰማቸው እስካልተወበቱ ድረስ በዚህ መንዙማም ሆነ በሌሎች መንዙማ የሚያምኑ ሰዎች والله ጀነት አይገቡም እስካልተወበቱ ድረስ ሚለውን አስምሩልኝ እንዲህ ክህደት መሆኑን እያወቁ አልቀበል ካሉ አለቀላቸው ትዕቢት የት ያደርሳል በትዕቢታቸው አገር አላጠፉም እነዚህ ሰዎች ዲን አላጠፉ አጥፍተዋል ያብሬት ሰዎች ደግሞ አሉ የጧት የማታ ዚክር ይያሉ ምን ሚሉ አንተ القريشيو አንተ ነብዩና ዘይም ባጢነና ቢስሪ ሲሪካ አረብኛ ነው ተረጉመዋል አንተ القريشيو አንተ ቁረይሽ ሆንከው ሆይ አንተ ነብዩና አንተ የኛ ነብይ ሆንከው ሆይ ቢስሪ ሲሪካ ማለት በሚስጥርህ ዘይም ባጢነና ማለት ውስጣችንን አሳምርልን ውስጥ አሳማሪው ማን ነው አላህ ነው ወላ ጅብሪል ወላ ሚካኤል ወላ ነብዩ መሐመድ ወላ ኢሳ ወላ ማንም ውስጥ አያሳምር hatta እሳቸው ምን ሲሉ ነው የለመኑት اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان وجعلنا من الراشدين ترجم الله وي حبب أسودد
إلينا إن يزند الإيمان أمنته وزينه أسمر لنا في قلوبنا بلبوتشاتشن وسط لبوست أقلباباچو أسماريو من بتشاسل هنا الله بتشاسل هنا سلزي حق أقودانا عندنا عند بتشانات قال تعالى كفل الله سبحانه وتعالى عندها له وأن هذا يهكو صراطي من قدينه مستقيما كتالسيهون فاتبعوه تكتلوت ولا تتبعوا أتكتلوا السبل من قدوتشن فتفرق بكم أن أنت نكوي لي أيها الشهال عن سبيله كذي كمن قدو ككتتن يوكوي لي أيها الشهال ذلكم يهتشوكو الله وصاكم به بزي من قد لي أدرى بالوشهال لعلكم تتقون الله انتفروت زند يحقون من قد قلت عد الرجاء يتفاتهم من قد قلت عد الرجاء ينك أطباري من قد ين أبريت من قد ين منامن من قد ميبالو ودسات ميوسدن دهونة تقومنا سوچو ነው እኛ ይሳት ያለው ያብሬት ሼኾች የጀሃነም ናቸዋል የቃጥባሪ ሰዎች የጀሃነም ናቸዋል አልደረስንባቸው ነገር ግን በእነሱ ስም እየተሰራ ያለው ስራ ልክ ዒሳን ማምለክ የዒሳ አምላኪዎች የሳት ናቸው እንደምንለው ዒሳን ማምለክ የሳት መንገድ ነው እንደምንለው በነ ቃጥባሪ በነ አብሬት በነ አልከሶ በነ ኑር ሁሴን በነ አሊ ጎንደር በነ ቦረናው ሸህዬ ምናምን ይሄንን የሚከተሉ ሰዎች የሳት መንገድ መሆኑን አላህ ገልጾልናል ለምን ከአላህ ውጭ ነው እየተለመነ ያለው ተመልከቱ የቦረናው ደግዬ እርዱኛ አባብዬ ይሄ የሳት መንገድ ለመሆኑ አዲስ ቁርአን ይወረድልን ያስፈልጋል አያስፈልግም ኢያከ ነዕቡድ ወኢያከ ነስተዒን አንተም ብቻ እናመልካለን በአንተም ብቻ እንታገዛለን እዚህ ግን ምን ይያሉ ነው የቦረናው ሸህዬ እርዱኛ አባብዬ ከስልምና ተቃረናል ስለዚህ ይሄ አምልኮ የሳት ነው እንላለን ልክ ምን እንደምንለው ሁሉ ነሷራዎችን ባይናችን አይተናል መኪናቸው ላይ ምን ብለው ሲጽፉ 12 ቁጥርን እና 19 ቁጥርን ይዞ ወደ ስራ ጉዞ ይላሉ ተሳቢ መኪና ላይ ወይ ኤፍኤስአር መኪና ላይ ጭቃ መለጠፊያው ላይ ይሄ ጭቃ መከላከያው ላይ ምንድነው የሚያደርጉት ምን ማለት ነው 12 ቁጥር የሚሉት ማን ነው አላህ ነው አይደለም ማን ነው ሚካኤል የሚሉት 12 ቁጥር ነው ይሉታል በ12 የሚከበረው የሚካኤል በዓል ነው ስለሚሉ አልበቃቸው እና 19 የሚሉት ማን ነው ጅብሪልን ነው 19ንም ይዞ ወደ ስራ ጉዞ ይሄ ከእስልምና ያስወጣል የዓለማቱ ጌታ ወደ ስራም ስትወጡ ስተኙ ስትነሱ በኔ ብቻ ተመኩ እንጂ እኔ በፈጠርኳቸው በጅብሪልም በሚካኤልም በነብዩ መሐመድም በኢሳም በማንም የተመካ የሳት ነው ብሏል የሳት ነው ምንም ጥርጥር የለው አላህ ምን አለ ረቡል መሽሪቂ ወልመግሪቢ ላ ኢላሃ ኢላ ሁ ፈተኺዝሁ ወኪላ የምስራቁ የምዕራቡ ጌታ እኮ ነው ረቡ ጌታ እኮ ነው አልመሽሪቂ ወልመግሪብ የፀሐይ መውጫ የፀሐይ መግቢያ ጌታው እኮ እሱ ነው ስለዚህ ምን አደረገ ፈተኺዝሁ ያዘው ምን አርገህ ያዘው ይሄን ጌታ ወኪለን መመኪያ አድርገህ ያዘው ከሱ ውጭ መመኪያ የለህምና አላሁ አክበር እሺ ከዚህ ቀጥተኛው መንገድ ምንና ምን ያወጡናል አንደኛ ሸህዋ ስሜትን መከተል ሁለተኛ ሹብሃ ብጅታዎችን ሄዶ ከዚህም ከዛም መጠጣት ብጅታ የማንንም ብጅታ በሰማህ ቁጥር እዚህ ላይ ያለበትን ሐቅ ምን ያረግብሃል ያወዛውዝብሃል ሁለተኛስ ሸህዋ ስሜትን መከተል ገደል ይከታል ለምሳሌ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አጅነቢ የሆኑ ወንድና ሴቶች ባዶ ክፍል ውስጥ እንዳይቀመጡ ሶስተኛቸው ማን ነው አሉ ሸይጣን ነው አሉ አንተ ስሜትን ተከትለህ አንዲት አጅነቢ ሴትን ለብቻ ገለል ወዳለ ቦታ ይዛት ሄድክ መጀመሪያ ምን ብለህ ነበር ዋናው እኮ በልብ ነው እኔ ራሴን መቆጣጠር እስከቻልኩ ድረስ አልሸወድም ብለህ ከገባህ በኋላ ባዶ ክፍል ውስጥ ትንፋሽ አጠረ አለከለክ ልብህ መታ ወንጀል መሆኑንም ታውቃለህ ከዛ ግን አምልጠህ መውጣትም አታውቅም መጀመሪያውኑ እንዳትገባ አጥር ተቀምጦልህ ነበር አልነበረ ያቺን አጥር ከገባሃት በኋላ ግን ደም ብዛትህ ቢጨምር ቱክቱኪ ውስጥ ብትገባ አራራራራራራራ ብትል
መውጫ አለ? አጅሬ ሸይጣን በበላ ሰውነት ውስጥ በሷም ባንተም በደም ስር እየተጫወተ የሻህዋ ውጤት ምንድነው? ወደ እሳት መምራት ነው። ስለዚህ ሸሪዓ የከለከላቸውን ግድብ እኮ የተደረገው ለምንድን ነው? የአላህን ግድብ ከተላለፍን በኋላ በነፍስህ ላይ ጥፋትህን ራስህ ምን አድርግ? ራስህ ውሰድ ነው። ሹብሃ የተባለው ጉዳይ ብዥታ ማለት ነው። ዲንን በሎጂክ መመዘን። ለምሳሌ ምን ይላሉ? የአህባሽን ሹብሃ ይሰሙና ሸሪዓ አስሉ ምን ነበር? ሰሚዕና ወአጣዕና፣ ሰምተናል ታዘናል ነው አይደል? እንጂ ይሄንን ነገር በሳይንስ ላረጋግጠው የሚባል ሸሪዓ አለ? በሳይንስ ካረጋገጥክ አማኝ ነህ እንዴ? አንተ ለስተ ሙእሚን፣ አማኝ አይደለም። የተነገረህን ዩእሚኑና ቢልገይብ በሩቅ ማመን አለብህ። ከነብዩ ነው የመጣው ሰለላሁ ዐለይሂ ወሰለም። ሰሒህ መሆኑን ካወቅ ትቀበለዋለህ። ለምሳሌ ነብዩ ሰለላሁ ዐለይሂ ወሰለም ዝንብ የምትጠጡት ነገር ውስጥ ከገባች ንከሯትና አውጥታችሁ ጥላችሁ ጠጡ አሉ ብለዋል አላሉ? ሷሃባዎች አረ እንዴት ነው የዝንብ ነገር የሚል ጥያቄ አንስተዋል? አላነሱም። ከአላህ መልእክተኛ አይደል የመጣው? ምንድነው ያደረጉት እነሱ? ተገበሩት። ባለንበት ዘመንስ ልባቸው የታመሙ ሙስሊም ነን ባዮች ተገኙ። ምን ሚሉ? ይሄ እኮ የሕክምና ጉዳይ ነው ማጣራት አለብን ሲሉ፣ ያላመኑት ሰዎች ደግሞ ከሃዲዎቹ ተመራመሩና ዝንብ እኮ አንድ ነገር ላይ ስታርፍ በአንድ ክንፏ ነው የምታርፈው። በምኑ? ቆሻሻና መርዙም በያዘችበት። አንድ ክንፏ ደግሞ ማክሸፊያ ይዛ ነው የምትዞረው አሉ። ያኔ ምን አሉ? እነዚህ መጀመሪያ እጅ አንሰጥም ብለው የነበሩት ሳይንቲስቶች እኮ ኢስላም ስለ ዝንብ ተናግሮ የነበረውን አረጋገጡልን ይልሃል። አንተ መጀመሪያውኑ ነብዩ ሲነግሩ ሳታረጋግጥ ቀርተ ጆን ሲያረጋግጥልህ አረጋገጥኩ ብትል አማኝ አይደለህም። እስልምና ውስጥ ድርሻ የለህም። ኢስላም እንዲህ የሚቀለድበት አይደለም። ኢስላም የሚቀለድበት አይደለም። እጅ መስጠት ነው። ለምሳሌ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? የግመል ስጋ የበላ ሰው ባይፈሳም ባይሸናም ባያራም የግመል ስጋ በመብላቱ ብቻ ውዱ ያደርጋሉ። አላሁ አክበር። የግመልን ደግሞ ሽንቷን ከወተቷ ጋር ተደርጎ ለበሽተኛ ሰዎች ይጠጣል። ሽንት ልብ በሉ። የግመል ምን ሽንት ከምን ጋር ተደርጎ? ከወተቷ ጋር። ስጋዋን ደግሞ ሐላሉ የበላ ሰው ውዱ ያደርግ ተባለ። ሳይፈሳ ሳይሸና ሳያራ። ይሄ በአቅል ምን መዝነው ነገር ነው? ለአቅል ይገባል አይገባም? ነገር ግን ወማ ينطق عن الهوى إن هو إلا وحي يوحى። እሳቸው እኮ ከአንደበታቸው ዝም ብሎ ከልቦና የመጣላቸውን አይደለም የሚናገሩት። ከሰማይ ወህይ የወረደላቸው ቢሆን እንጂ አማኝ ሊል የሚገባው ይሄን ብቻና ብቻ ነው አይደለም? የሌሊቱ የመጨረሻ ክፍል ላይ አላሁ ሱብሓነሁ ወተዓላ ወደ ሰማዕ ዱንያ ይወርዳል ሲባል አህባሽ የሚባሉት የጥመት ቡድኖች ምን አሉ? ኢትዮጵያ ሲመሽ አሜሪካ ይነጋል፣ አሜሪካ ሲመሽ እዚህ ቦታ ይነጋል። አላህ ሁል ጊዜ የመጀመሪያው ሰማይ ላይ ነው ልትሉን ነው ወይ አሉ። ይባላል ወይ እኮ ነው ጥያቄ። መጀመሪያ ጥያቄ ማንሳት ይቻላል ወይ? ኢነላህ ፈዓሉን ሊማ ዩሪድ። አላህ የፈለገውን ሰሪ ነው። ወሁወ ዐላ ኩሊ ሸይኢን ቀዲር። ሁሉን ነገር በማድረግ ላይ ቻይ ነው እንጂ አንተ አንድን ነገር ላለመቀበል እንዲህ ቢሆን እኮ እንዲህ ይሆናል ካልክ ሙስሊም ልትባል ትችላለህ? አትችልም። አቡበክርን አስሲዲቅ ካስባሉት ነገሮች ውስጥ ምንድነው? ነብዩ ሰለላሁ ዐለይሂ ወሰለም ትላንት ማታ መካ ላይ በተኛሁበት ምን መጣልኝ አሉ? ቡራቅ መጣችልኝ አሉ። ጅብሪል ይዞ መጣ። ከአህያ ከፍ ያለች ከበቅሎ ዝቅ ያለች እንስሳ አይኗ አንድ ጊዜ የሚያየው ቦታ ድረስ ነው የምትረግጠው አሉ። በይተል መቅዲስ ተወሰድኩ በሷ አሉ። በይተል መቅዲስ ከመካ ለመድረስ ስንት ጊዜ ይፈጅ ነበር? 2 ወር ያስጉዝ ነበር። ከዛ ደግሞ ጅብሪል ይዞኝ ወደ መጀመሪያው ሰማይ አረጋ። የመጀመሪያው ሰማይ ጠባቂ ማን አንተ አለው። ጅብሪል ነኝ። ማን አብሮህ አለ? ሙሐመድ አብሮኛ አለ። ተጠርቷል ወይ? አዎ ተጠርቷል። ተከፈተልናል። ከዛስ ስገባ አደምን አገኘሁት። ከዛ አሁንም ሁለተኛውም ሰማይ ሶስተኛውም አራተኛው 7 ሰማይ አቋርጠው ሄደው ሲድረተል ሙንተሃ የምትባለውን ቦታ አቋርጠው ሄደው አላሁ ሱብሓነሁ ወተዓላ 50 ሰላት እንደነገገባቸው 6ኛው ሰማይ ላይ ሲመለሱ ሙሳን አገኙ።
መጀመሪያ ማግኝተውት ነው ሄዱት ሄድ አስቀንስ ወደ ጌታ እያላቸው እየተመላለሱ ሰላት 5 ሆና ተመለሱ ምን ብለው ነበር እሳቸው ራሳቸው ከዚህ ካለንበት ዱንያ ሰማይ ድረስ 500 ዓመት ያስጉዛል ከአንድ ሰማይ አንድ ሰማይ ድረስ 500 ዓመት ያስጉዛል ብለው ነበር እንደገና ከመካ ቤተል መቅዲስ ድረስ 2 ወር ያስጉዛል ብለው ነበር አይደል ጧት ላይ አቡበክር ይሄን አልሰማም ነብዩ ሰለላሁ ዐለይሂ ወሰለም ይሄን ሲያወሩ የመካ ሙሽሪኮች ሰምተው አሁን በእነሱ ቤት ሹብሃ ሊጥሉ ነው ብጅታ ሊጥሉ ነው ምን ሊያረጉ አማኞች ላይ ሸክ ሊጥሉ በቃ እስላምን ሊመቱ ነብዩ መሐመድን ሊመቱ በእነሱ ቤት ትልቅ ድል አገኘን ብለው ምን ሊያረጉ ነብዩን ሊያስዋሹ ምን ሲሉ አቡበክርን አገኙት ጓደኛህ ሚለውን ሰማ አሉ ሹፍ ጓደኛህ ሚለውን ሰማ ምን አለ አላቸው እሱ ከሳቸው ስላልሰማ እኛ 2 ወር የሚፈጅብንን ቤተል መቅዲስ ድረስ በአንድ አዳር ሄድኩኝ 7 ሰማይ አቋርጬ ደርሼ መጣሁ አለኮ የአህባሾች ጥያቄ ነው አይደል አህባሾች ያሉት ነው አይደለም አሁን እነዚህም ሰዎች ሙሽሪኮቹ ብለው የነበሩት አህባሾችም እንዲህ አይነት ጥያቄ ነው እያነሱ ያሉት አቡበክር ምን አላቸው እውነት ብለውት ከሆነ ከዚህ በባሰው ጉዳይ አምነናቸው ይልወይ በምን ጉዳይ በነብይነታቸው ጉዳይ ነብይነታቸውን ካመንክ በኋላ ያሉትን ሁሉ መቀበል ነው ነብይ ናቸው ብዬ ከተቀበልኩኝ አላህ የመጨረሻው የሌሊቱ ክፍል ላይ ይወርዳል ካሉኝ ይወርዳል ከአርሽ በላይ ነው አው ከአርሽ በላይ ነው ይስቃል እጆች አሉት ይወዳል ይቆጣል ለምን በሊሳኒ አረብይ ሙቢን ግልጽ በሆነ አረብኛ ቋንቋ ነው የወረደው ሱሐባዎቹ ይሄንን ተረድተው ለኛ አስተላልፈውታል አህባሾች ይሄን ለመቀበል እንዴት እንዲህ ሊሆን ይችላል ብለው የጥያቄ ማዕት አነሱ ጥያቄ ካነሳ አማኛት ሆነ ለነሱ ግን ከገባቸው በሰላት ያምናሉ ወይ አንድ በሰላት ካመኑ ሰላትን አስመልክቶ አላህ ምን አለ ስግደትን 2 ቦታ በኔና በባሪያዬ መካከል ከፈልኳት አለ አላህ ከዛስ اذا قال العبد الحمد لله رب العالمين قال الله حمدني عبدي واذا قال الرحمن الرحيم قال الله اثنى علي عبدي ترجم እቹለት ስለምትበቃን ማለት ነው አንድ ባሪያ ስግደት ላይ ቆሞ አልহামዱሊላሂ ረቢል ዓለሚን ካለ አላህ ምን ይላል አለ ነብዩ ሰለላሁ ዐለይሂ አላህ ምን ይላል አለ ባሪያዬ አመሰገነኝ ይላል ስለዚህ ያዕቆብ እዚህ አለ እኔ ያለው አብዱ ሽኩር አለ ሌሎቻችሁ አላችሁ ሁላችንም አልহামዱሊላሂ ረቢል ዓለሚን ስንል እንደ አህባሾቹ ጥያቄ አሁን እኛ ጥያቄ እናነሳለን ለኔም ለያዕቆብም እኩል አላህ እኩል ነው የሚመልስልን ወይስ ትንሽ አንዱ ይዘገያል ምናም ተብሎ ይጠየቃል ይሄ አላህን ማክበር ነው አላህን ማወቅ ነው አየ ዱርዬዎች ስለሆኑ ይሄን ጫፍ ይወስዳሉ ደንዝዘዋል ልባቸው ተዘግቷል ሌላ ደግሞ እኔ እዚህ ሰፈር አልহামዱሊላህ ስል እዛ ቀበሌ ደግሞ በኢቃም ምክንያት ተለያይቶ አርrahማን الرحيم ማሊክ የውሚዲን ላይ ደርሰው ሊሆን ይችላል አይደል ለኔ አልহামዱሊላህ ይያለኝ እዛ ቀበሌ መስጂድ ላለው ደግሞ الرحمن الرحيم ዱርዬነት እኮ ነው ይሄ እስላምን ለማፍረስ አላህ ያለውን ላለመቀበል ምን አለ አንድ ዑመር ኮምቦልቻ የሚባል አንድ የተረገመ አህባሽ አለ ቁርአንን አስመልክቶ አላህ በአረብኛ በቋንቋ አልተናገረም ማለት ይሄው ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ አንድ ባሪያ አልহামዱሊላሂ ረቢል ዓለሚን ሲል አላህ ምን ይላል በጉራጌኛ ነው ሐሚደኒ አብዲ ያለው አላህ ንገሩኝ እስቲ በኦሮምኛ ነው በአማርኛ ነው በምንኛ ነው አላህ ሐሚደኒ አብዲ ያለው በአረብኛ አላህ አይናገርም ማለት ፈልገው ነው ልብ በሉ ለምን ሲባሉ ከፍጡራን ጋር ይመሳሰልብናል ወይ አዛኝ ቅቤ አንጓች ይባላል መናገር እንዲያው የልቅና ባህሪ ነው አይደለም ወንድሞቼ ኢብራሂም አለይሂ ሰላም እነዚህን ማይናገሩ ጉዛን ለምን ታመልካላችሁ አለ ዋናው ከጌታችን ምን ወጣ ነው አያተል ኩርሲ ነው መሰለኮ የተገኘው ከአላህ ንግግር ነው ቁል ሁወ አላሁ አሐድ ያላህ ንግግር ነው ዛሬ ሰዎች ማለት ነው ወንድ ሆኖ ሴት ማይወድ የለም አይደል እነዚሁ ግን እብዶች ኒሳኡኩም ሐርሱን ለኩም ፈአቱ ሐርሰኩም አና ሺእቱም ብለዋል አላህ
አላለም። እንደነሱ አባባል ማለት አረብኛ አይደለም አይደል የሚሉት አረ ትርጉሙ ምን ማለት ነው? ኒሳኡኩም ሚስቶቻችሁ ሐርሱን ለኩም እርሻዎቻችሁ ናቸው። ፈአቱ ሐርሰኩም እርሻችሁን ምጡት ፈጽሙ ተፈቅዶላችኋል ሚስቶቻችሁ ይሁኑ እንጂ አናሽኢቱ በፈለጋችሁት ብትፈልጉ ከኋላ ብትፈልጉ ከፊት ብትፈልጉ እሷ ከላይ ሆና ብትፈልጉና እንዲህ አይነቱ ቃል ጫት እየቃሙ እያሉ እየተሳሳቁ ይሉታል። አላህ ብሏል ይላሉ። አላህ ስለራሱ እኔ አደምን ፈጥሬዋለሁ ሲል አይ አላህ አላለም እጆች አሉኝ አላለም አረብኛ ቋንቋ አይደለም ይሉህና በሴት ጉዳይ ግን ምን ይላሉ? አላህ እኮ ሚስቶቻችሁን እርሻ አድርጓቸው ብሏል ብለው ደግሞ የደስታ ቃል ይናገራሉ። ይሄ በዲን ላይ መጫወት ነው አይደለም ወንድሞቼ? ኢስላም እኮ ማለት ነው ውስጥ ላይ ይህን የምታሳምርበት ሃይማኖት ነው። ውስጥ ክፉ ከሆነ አላህ ያዋርዳል። እነዚህ ሰዎች ማለት ነው የክፋታቸው ክፋት ምን ይላሉ? እነዚህ የኑር ሁሴን አምላክ የሚባሉት በድምጽ ፋይልም ከዚህ በፊት ለቅቅ ያለው ድምጹን መስማት ትችላላችሁ። አንድ አበልቃሲም የሚባል ሰውዬ ነበራሉ። በድምጽ ፋይል ምን አረጋሉ? 39 ነብያትን ጸጉራቸውን ላጭተው አሳደጋሉ። እሱ አይሞት ነብያቱ ይሞታሉ። ይሄ አበልቃሲም ኢትዮጵያዊ ነው። ልብ በሉ የባሌ ሰው ነው። ነብዩ ብለዋል ብለው ነው የሚዋሹባቸው። ከዛስ 40ኛ የኛን ነብይ ጸጉር ላጨ። ነብዩን ደግሞ ጸጉራቸውን ሲላጫቸው እሳቸው ምን አሉት? አበልቃሲም እናንተ ሀገር ኑር ሁሴን የሚባል የሚወለድ ሕፃን ልጅ አለ ሰላምታ አስተላልፍልኝ ሸፋዓም ተሰጥተሃል በለው አላሉም እኮ ነብዩ። 40 ነብይ ሲላጭም አልሞተም። ነብዩ ሞተው ደግሞ 1000 ዓመትም ይሄ ሰውዬ አልሞተም። ኑር ሁሴንን ሊላጭ መጣ። ምን አልኳችሁ? በድምጽ ማስረጃ። እኛ አሁን እስከ ዛሬ ሰው ላይ ብንዋሽ ኖሮ አላህ ያዋርደን ነበር። ሰው ላይ መዋሸት በጣም መጥፎ ነገር ነው። ሐቁን ደግሞ ካወክ በኋላ ለሰው ማሳወቅ የግዴታዎች ሁሉ ግዴታ ነው። ኑር ሁሴንን ሊላጨው ሲሄድ አሉ አላህ ያሳያችሁ በልቡ ምን አላሉ? አብልቃሲም የተባለው ሰውዬ ይህን ሕፃን ልጅ እንዴት ነብዩ አላቁት ሲል ከሰማይ ቤት ተጣሪ ተጣራ። ምን የሚል እኛ ያከበርነውን አንተ በማሳነስህ 7 ዓመት የጾምከው 7 ዓመት የሰገድከውን ውድቅ አርጌብሃለሁ አለው። ዋሻ ውስጥ ገብቶ 7 ዓመት እያለቀሰ ደግሞ ማረኝ ጌታዬ አለው። በእኛ ሸሪዓ ነብዩ እንደነገሩ ሰለላሁ ዐለይሂ ወሰለም አንድ ሰው በውስጡ በያዘው ይጠየቃል አይጠየቅም? ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም? በውስጣችሁ ለያዛችሁት አትጠየቁ እስካልተናገራችሁትና እስካልተገበራችሁት ድረስ አሉ። እነዚህ ሰዎች ወላሂ ዲን ሊያፈርሱ ነው የተነሱት። ከኛ ምን ይጠበቃል? ተምረን ማስተማር። ተመልከቱ አላህ በአረብኛ ቋንቋ አልተናገረም ይላሉ። ምን ላለመቀበል? ያላህን ቃል ላለመቀበል። ስለ ሴት ሲሆን ግን ምን ይላሉ? ሴት ማንም ሴት ማይወዳል ሁሉም ይወዳል። የሴት ጉዳይ ሲሆን አላህ እንዲህ ብሏል ይላሉ። አዑዙ ቢላሂ ሚነሽ ሸይጣኒር ረጂም። እዚህ ላይ አንዲት ነጥብ እንጨምርና ወደሚቀጥለው አርዕስት እንገባለን። ነብዩ ሰለላሁ ዐለይሂ ወሰለም የደጃልን መምጣት አስመልክቶ ስለ ሷሃባዎች ቅድም አነሳውላችሁ አላነሳው? ሷሃባዎች ማለት ከነብዩ የመጣውን በጠቅላላ ውጣው ነው የሚቀበሉት። አቡበከር ሲዲቅ ምን ስለሆነ ነው ሲዲቅ የተባለው? ቅድም ባነሳውላችሁ ታሪክ ላይ እሳቸው ይሄን ብለው ከሆነ አረጋገጠ። ከዚህም በበለጠው ጉዳይ አምነናቸዋል። እቺን ቃል ሲል ምን የሚል ስም ተሰጠው? አስዲቅ እውነት ባይ ተባለ። ልክ ሷሃባዎች በተሰበሰቡበት ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ደጃል እዚህ ምድር ላይ ለ40 ቀን ይመጣል። ለስንት ቀን? ለ40 ቀን። የመጀመሪያ ቀኑ እንደ 1 ዓመት ነው። ሁለተኛ ቀኑ እንደ 1 ወር ነው። ሶስተኛው ቀኑ እንደ 1 ሳምንት ነው። የተቀሩት ቀናቶቹ ስንቶቹ? 37ቱ ቀኖች እንደምንድናቸው? እንደ ዱንያ ቀኖቻችሁ ናቸው አሉ ሷሃባዎች። እንዴት 1 ቀን 1 ዓመት ሊሆን ይችላል? እንዴት 1 ቀን 1 ወር ሊሆን ይችላል? እንዴት 1 ቀን 1 ሳምንት ሊሆን ይችላል? የሚል የአህባሾች አይነት ጥያቄ ጠየቁ። አልጠየቁ። ሰሚዕና ወአጣዕና ሰምተናል ታዘናል። ስላመኑበት ግን መልእክቱ ምን አሉ? 1 ቀን 1 ዓመት ሲሆን፣ 1 ቀን እንደ 1 ወር ሲሆን፣ 1 ቀን እንደ 1 ሳምንት ሲሆን ጌታችን ዘንድ ትልቁ አምልኳችን ሰላታችን ነውና አሰጋገዳችን ምን ይምሰላል? የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ምን አሉ? እየገመታችሁ ስገዱ አሉ። እየገመታችሁ ስገዱ። ለምሳሌ እዚህ ሰፈር መብራት ጠፋ። አዛን ምን ሰማው በምን ነበር? አዛን ምን ሰማው በመብራት ነበር አይደል? 5 ቀን ሳምንት ሞላው።
በሞባይል ላይም ደግሞ እንደዚህ አላርም ይጠራል እንዳይባል ሞባይል ምናምን ቻርጅ ጨረሰ በኔትወርክ በምናምን እንዳይባል ኔትወርክም ተዘጋ አላህ ይጠብቀንና ለዲኑ ግን ልቡ ቦታ ያለው ሰው ዲኑ ላይ ልቡ የተንጠለጠለች ሰው ምን ያደርጋል ልክ ወቅቷ ሲደርስ ዛሬ አዛን አይልም እንዴ ይላል ሰዓቱን ሲያይ ሰዓቱ ሄዷል ፀሐዩን ሲያይ የሆነ ነገሮቹን ያይና ሰላትማ ደርሷል ለምን ገምታችሁ ስገዱ የተባለው ይሄን ስለሆነ አንድን ቀን አንድ አመት ማድረግ የሚችል ጌታ አለ አንድን ቀን አንድ ወር ማድረግ የሚችል ጌታ አለ አንድን ቀን አንድ ሳምንት ማድረግ የሚችል ጌታ አለ ከዚህ ምን ያዝ ከሰማይ የመጣውን ጠቅላላ መቀበል እንጂ መመርመር ከኛ አይጠበቅም አህባሾች ግን ሐቅን ከመቀበል ይልቅ እንዲህ ከሆነ እንዲህ ሆነብናል እንዲህ ከሆነ እንዲህ ሆነብናል ይሄው ባነሳነው መሰረት ስለዚህ ሰላትም ለነሱ አልহামዱሊላህ ረቢል ዓለሚን ሲሉ የጋሽ ሽኩር አልহামዱሊላህን እየመለሰ እኔኮ ገይሪል መግዱቢ ብዬ ነበር እንዴት ይሆነ ይመለሰልኝ አላህ ብለው የሚያመሳስሉት እኮ እነሱ ስለሆኑ ነው እኛስ የኛ ጌታ وهو على كل شيء قدير ሁሉን ነገር በማድረግ ላይ ቻይ ነው فعال لما يريد እሱ የፈለገው ደግሞ ይፈጸማል እሺ ወሰዱት እስቲ ሰማይ ሙሰፍ ዘረጋው የሚደግፈው ነገር አለ ከዚህ አለ የለም ጭራሽ ተውት የዚህኛው ስድስት ከበላይ ዋል ለአንዱ ሌላ ችካል ሳይኖር ደራረባቸው አንተ ቁም السماء والارض بأمره በትዕዛዙ ብቻ ምን ይሆናሉ ሰማያቱ ቀጥ ይላል ከዚህ ምን እንይዛለን فعال لما يريد የፈለገውን ሰሪ ነው ቢፈልግ መሬቱን ያንቀጠቅጠዋል ከድፍም ቤት ውስጥ የሆነው ይድናል የተቀሩት ይሞታል ምን ስለሆነ ያሻው ሰሪ ከኛ የሚጠበቀው ምንድነው እሱ በሰራው እኔ ሰርቻለሁ ይበለን እንጂ ማመን ብቻ ነው የሚጠበቀው ስምንተኛ ነጥብ ከጥፋትና ከክስረት መጠበቂያው ምንድነው ከሹብሃ ከሻህዋ ከመሳሰሉት መጠበቂያዎቹ ምንድናቸው ከጥፋት መጠበቅ የፈለገ ሰው አላህ ምን አለ ያ አዩሃ الذين آمنوا እናንተ ያመናችሁ ሰዎች ሆይ لا تقدموا አታስቀድሙ بين يدي الله ورسوله ከአላህና ከመልእክተኛው ፊት ለፊት ሌላን አካል አታስቀድሙ አላህ ያለው ይታወቃል አይታወቅም ነብዩ ሰለላሁ ዐለይሂ ወሰለም ያሉት ይታወቃል አይታወቅም ሌሎች ሰዎች እየተጣሩ ያለው ጥሪ ይታወቃል አይታወቅም ይታወቃል አላህና መልእክተኛውን ትተህ ከነሱ ፊት ሌላን አካል ካስቀደምክ ከስራሃል ለዛ ነው አላህ ያ አዩሃ الذين آمنوا لا تقدموا በፍጹም እንዳታስቀድሙ بين يدي الله ورسوله አላህና መልእክተኛው ከተናገሩት ካዘዙት ንግግር ውጪ ያለ የማንንም ንግግር እንዳትከተሉ بين يدي الله ورسوله واتقوا الله الله ፍሩት ان الله سميع عليم አላህ እኮ ሰሚና አዋቂ የሆነ ጌታ ነው ምሳሌ ላምጣ አላህ እንዲህ ብለዋል ነብዩ እንዲህ ብለዋል ሲባል ሸህገሌ እኮ እንዲህ ብለዋል ካለ አንድ ሰው ነፍሱን ለጥፋት ዳርጓታል አልዳረጋት ዳርጓታል ጀማዓተ ተብሊጎችን ወሰዷቸው እንዲያውም ከዚህ ከተማ አላህ ይገላግላችሁ ኢጅቲማዕ ብለው ባለፈው መተው በጣም ብዙ ሰው ተሰብስበው ድንኳን አድርገው የሚሰሩትን ሰርተው ሄደዋል ቢድዓ ሰርተው አይደል መቼም ሱና አልሰሩ ሱና እንዳልሰሩ ማስረጃ ላምጣ መክሰስ ዝም ብሎ ስለማይቻል ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ ኤልያስ የሚባለው ሰውዬ ምን አለ ለኛ የተላከልን ነብይ ማን ነው ነብዩ ሙሐመድ ኢብኑ አብዱላህ ኢብኑ አብዱል ሙጠሊብ ኢብኑ ሃሺም ወሃሺሙ ሚን ቁረይሽ አይደለ ነብዩ ሰለላሁ ዐለይሂ ወሰለም ሙዓዝን ወደ የመን ሲልኩት ምን አሉት መልሱልኝ ሙዓዝ ማለት ምን ብለውለታል ነብዩ ሰለላሁ ዐለይሂ ወሰለም የዚህ ኡማ ሐላልና ሐራሙን የሚያቀው ሙዓዝ ነው ብለውለታል ግን ወደ የመን ሲልኩት እንደፈለክ ዳዕዋ አድርግ አላሉት ከምን መጀመር እንዳለበት ነገሩት فليكن اول ما تدعوهم اليه የመጀመሪያ እነሱን የምትጠራበት ጉዳይ የመን ውስጥ ያሉትን ክርስቲያኖችና ይሁዳዎች የአቂዳ ችግር ተገኝቶባቸዋልና ምንም ለአላህ ልጅ አለው ይላሉና ሁለቱም የመጀመሪያ ጥሪህ ሊሆን የሚገባው ከአላህ በስተቀር በሐቅ የሚመለክ አምላክ እንደሌለ እንዲመሰክሩ በሌላ ዘገባ አላህን በብቸኝነት እስኪያመልኩት ድረስ እና የኔን መልእክተኝነት እስኪቀበሉ ድረስ አላሁ አክበር ይሄን እሺ ካሉ በቀንና በሌሊት ውስጥ 5 ወቅት ሰላት አለባቸው ይሄን እሺ ካሉ ከሀብታሞቻቸው ላይ ተሰብስቦ ለድሆቻቸው የሚሰጥ ዘካ አለ
ተርታ ተቀምጦለታል። ኤልያስ የሚባለው ሰውዬ እዛ ህንድና ፓኪስታን ሀገር ሚኖር የነበረ ነብዩን መሐመድ ኢልያስ የሚባለው ሰውዬ ነብዩን በህልሜ አየኋቸው አለ። ሹፍ ነብዩ ምን አሉኝ አለ አዲስ የዳዕዋ አካሄድ ያስፈልጋል አሉኝ። ነብዩ ነው የሚሉት አበደን የኛ ነብይ እንደዚህ ነው የለፉት ዲናቸው እስከ ቂያማ ድረስ ሳይበረዝ ለነሙዓድ ለሌሎች ያስተማሩት ዲን እንዲዘልቅ ነው አይደለም ነው። ከዛ ምን አደረጉ ተብሊጎች አዲስ ህግ አወጡ ለዳዕዋ ህልም አይተናል ብለው። ልብ በሉ ምን አይነት ህልም? ስንት ውሸታም አለ ነብዩን ሳያይ አየሁም። ስንት ፋሲቅ አለ አመፀኛ የሆነ ሰው። አዲስ ህግ አወጣላቸው። ከዛ ምን አሉ የትኛውንም ተብሊግ እዩት ከዚህ ሰፈር መስጂድ ተነስተው ሌላ ክፍለ ሀገርም ይሄዱ ምንም ይበሉ ሂዳያት የሚባል መጀመሪያ የሚሰጣቸው የዚህ መስጂድ የዳዕዋ አሚራቸው ምን ያደርጋል? ዳዕዋ የሚወጡትን ሰዎች ይሰበስብና በአካባቢ ሐቅ ላንገባ ይላቸዋል። ከዚህ የበለጠ ዲን ማፍረሳል ምን ማለት ነው? እዚህ አካባቢ መተው የቃጥባሪ ሽርክም ይዩ የአብሬት ተከታዮችም ሽርክ ይዩ ምን ያደርጉ? በአካባቢ ሐቅ አይገቡ። ስለ ተውሂድ ያስተምራሉ? አያስተምሩ። ስለ ሽርክ ያስጠነቅቃሉ? አያስጠነቅቁ። ሪያዱ ሷሊሂን የምትባለውን ኪታብ መጀመሪያ ላይ ያለችዋን ያነሷታል? አያነሷትም። መጀመሪያ ላይ ያለው ስለ ተውሂድ ስለሆነ ስለ አህካም ስለ ሱሪ ማሳጠር ስለ ሴት አለመጨበጥ ስለ መሳሰሉት ያወራሉ? አያወሩ። ገለጥ ትደረጋለች። ባቡል ፈዳኢል ኢላል መን ሰለል በርደይኒ ደኸለል ጀና ሁለቱን ወቅቶች የብርድ ወቅቶች የሰገደ ሱብሂና አሱርን ጀነት ገባ። ሽርክ የሰራ ሰው ከጀነት በብዙ ርቀት ይርቃል እሳት ውስጥ ይገባል ሲሉ ሰምታችሁ ታውቃላችሁ? የትም እስቲ ሌላችሁ የለም። ለምን? ማንን ስለሚከተሉ? አላህና መልእክተኛው ያሉትን ትተው የመሐመድ ኢልያስን ኢኽዋኖች ደግሞ የማንን የሐሰን አልበና የሚባለውን ሰው ሁሉም የጀማዓው መሪ ከአላህና ከመልእክተኛው ቃል በፊት አድርጎ የአላህና የመልእክተኛውን ቃል እንዲህ አድርጎ መጥቶ ሲንቀሳቀስ ለዚህ ክስረት ተዳረገናል። ስለዚህ ከነሱ ከአላህና ከመልእክተኛው ንግግር በፊት የማንም ማስቀደም አይቻልም። ቃል ተዓላ ሁለተኛ ደግሞ ያ አዩሃ الذين آمنوا እናንተ ያመናችሁ ሰዎች ሆይ አጢኡላህ አላህን ታዘዙ ወአጢኡ الرسول መልእክተኛውን ታዘዙ ወላ ተብጢሉ አታበላሹ አዕማለኩም ስራዎቻችሁን ምን በማድረግ አላህና መልእክተኛውን ሳትታዘዙ አዲስ ስራ በመስራት ስራችሁን አታበላሹ። የታዘዛችሁትን ብቻ ስሩ። ነብዩ ምን አሉ ሰለላሁ ዐለይሂ ወሰለም ኩሉ ኡመቲ የኔ ህዝቦች በጠቅላላ يدخلون الجنة ጀነት ይገባሉ ኢላ መን አባ እምቢ ያለ ሲቀር ቃሉ አሉ እኮ ሱሐባዎች ያ ረሱላህ አንተ ያላህ መልእክተኛ ሆይ ወመን ያባ ጀነት ግባ ተብሎ ማን ነው እምቢ የሚል? ቃል እሳቸው አሉ መን አጣአኒ እሳቸውን እሺ ማለት መታዘዝ ስለሆነ እኔን የታዘዘኝ ሰው دخل الجنة እሱ ጀነት ይገባል ባላህ ፍቃድ። ወመን አሳኒ እኔን ያመፀኝ ሰው ፈቀድ አባ እሱ እኮ ነው እምቢ ያለው ጀሃነም የገባው እኮ እሱ ነው። እሺ አንድ ምሳሌ ላንሳ። አንድ ሰው አንድን አምልኮ አላህና መልእክተኛው ባዘዙት መልክ ካልፈጸመ ቢፈጽመው እንኳን ፈጽሞታል እንደማይባልለት በማስረጃ እናንሳ። وعن ابي هريره رضي الله عنه كأبا هريره الله ملكام سراውን ይወደድለትና ቃል እንዲህ አለ بينما نحن جلوس عند النبي صلى الله عليه وسلم እኛ ከነብዩ ሰለላሁ ዐለይሂ ወሰለም ዘንድ አብረን በተቀመጥን ጊዜ አለ إذ دخل رجل አንድ ግለሰብ ገባ فصلى سجد فسلم سلامታ ቀረበ على النبي በነብዩ ላይ ሰለላሁ ዐለይሂ ወሰለም ያላ ሰላትና ሰላም በሳቸው ላይ ይሁንና السلام عليكم አላቸው። فقال እሳቸው አሉት ارجع አሉት ተመለስ አሉት። እሱ ምንድን ነበር የፈለገው? ሰላት ሰግዶ አተህየተል መስጂድ ከሳቸው ጋር ተቀላቅሎ እሳቸው የሚያቋድሱት የሆነውን መልካም ነገር መልካም ዜና ሐዲስ ሊሰማ እሳቸው ጋር ሊቀማመጥ ፈልጎ ነበር። የእሳቸው መልስ ምን ሆነ? እሱ ሰግዷል በሱ ቤት ፈርጂዕ ارجع ተመለስ فصلي سجد فإنك أنت كن لم تصلي አልሰገድክም ማለት ያወሩት በምንኛ ነው? በምን ቋንቋ ነው? በአረብኛ። ሰውየው አረብ ነው ማለት ነው። ሸሪዓው የወረደው በምን ቋንቋ ነው? በአረብኛ። እሳቸው ሲያስተምሩ የነበረው በምንድን ነው? በአረብኛ። እሳቸው ዙሪያ ሆኖ እንኳን ከእሳቸው ልቅም አድርጎ ባለመውሰዱ የተነሳ ሰላትን ሰግዶ አልሰገድክም ተባለ። አላሁ አክበር። ፈዓለሃ ثلاثا
አቡ ሁረይራ 3 ጊዜ እኮ ሰራት አለ። ምን በማድረግ ደጋገማት። አሁንም ምን ይሉታል እሳቸው? እርጅዕ ተመለስ፣ ፈሰሊ ስገድ፣ ፈኢነከ ለም ትሰሊ አንተ እኮ አልሰገድክም እያሉት። አስቡት። ከዛ እሱ ምን አለ? ወለዚ በዐሰከ ቢልሐቅ በእውነት በላኮት ጌታ ይሁን ነቢይ አድርጎ በላኮት ጌታ ይሁንብኝ ላ ኡሕሲኑ አላሳምርም ገይረ ሃዛ ከዚህ ውጭ ፈዐሊምኒ አስተምረኝ። እንዲሁ ተመላለስኩኝ ላስተካክል አልቻልኩም፣ እባክዎትን አስተምሩኛል። አሁን ምን ላይ ነው ፌል ያደረገው? ውስጡ ስላለው አይደለም እሳቸው የጠየቁት፣ ሰላት የውስጥም የውጭም ስራ ስለሆነ። ቃል እሳቸው አሉት ኢዛ ቁምተ ኢለ ሰላቲ ፈከቢር፣ ለሰላት ስትቆም ተክቢራ አድርግ። ተክቢራ የሚደረገው ይኸው እጃችንን ሙሉ ለሙሉ እናዞረዋለን ወደ ቂብላ፣ መዳፋችንን ወይ እዚህ ትከሻችን ጋር ወይ ደግሞ እዚህ ጆሮ ጋር ነው የሚደረገው። አንዳንድ ሰዎች አሁን ይመጣሉ ገና እዚህ የሆነ ደረት ምናምን አካባቢ ሲደርስ አላሁ አክበር የሆነ የቀኝ ደረት ምናምን ማሳየት ይመስል አላሁ አክበር ሚሉ ሰዎች አሉ የሉ? ይሄም ያበላሻል። ያለፍኩት ነጥብ አለ። ثم قرأ ከዛ አንብብ አሉት። ما تيسر معك من القرآن ከቁርአን ይገራልህና አንብብ አሉት። ثم اركع ከዛ ሩኩዕ አድርግ። ሩኩዕ ማለት መጎናበስ ነው። መጎናበሳችን ላቡድ እንዲህ ነው መሆን ያለበት። ትከሻ ዝቅ ማድረግ አይቻልም። የፈለገ ወጣት ቢሆን አንድ ሰው በጣም ዝቅ ማለት አይችልም። ወገቡ ደግሞ ችግር ከሌለበትና በሽተኛ ካልሆነ በቀር ቀና ማለት አይቻልም። እንዲህ እኩል ሆኖ ለአላህ መጎናበስ حتى تطمئن راكعا ሩኩዕ ላይ የተረጋጋ እስክትሆን ድረስ እንጂ አላሁ አክበር ሰሚዐ አላሁ ሊመን ሐሚዳህ ሚሉ ሰዎች አሉ ይሉ ፍጥን የሚሉ ገና እዛ ኢዕቲዳል ሳይረጋጉ ማለት ነው። ስለዚህ መረጋጋትን ግድ ነው። ካልተረጋጋን ሰላት ይበላሻል። ثم ارفع ከዛ ቀና በል حتى تعتدل قائما በመቆምህ ላይ ቀጥ ያልክ እስክትሆን ድረስ ሰሚዐ አላሁ ሊመን ሐሚዳህ ብለህ ቀጥ ማለት አለብህ። ሰዎች ግን ምን ያደርጋሉ? ሰሚዐ አላሁ ሊመን ሐሚዳህ ሪጎሬ ሊመታ ሲል ነው አይደል በረኛ እንደዚህ ብሎ የሚጠብቀው ነው አይደለም? እንዲህ ብለው የሚዘጋጁ ሰዎች አሉ ይሉ ኢማሙን ሊቀድሙት ኢማም ነብዩ ምን አሉ ሰለላሁ ዐለይሂ ወሰለም? ኢማም የተደረገው ልትከተሉት ነው አሉ። ልንቀድመው አይደለም፣ ልትከተሉት። ሷሃባዎች ምን ይላሉ? የነብዩ ግንባር ሰለላሁ ዐለይሂ ወሰለም መሬት መንካቱን ሳናቅ እኛ ካለንበት አንንቀሳቀስም ነበር አሉ። ስለዚህ ሰሚዐ አላሁ ሊመን ሐሚዳ ረበና ወለከል ሐምድ ሌላም የሚባሉ ዚክሮች አሉ። እነሱን እያል ቀጥ ማለት ثم اسجد ከዛ መሬት ላይ ተደፋ حتى تطمئن ساجدا በሱጁድህ ላይ እርግጥ ያልክ እስክትሆን ድረስ ሱብሃነ ረቢየል አዕላ ያልክ ثم ارفع ከዛ ቀና በል حتى تطمئن جالسا በመቀመጥህ ላይ ቀጥ ያልክ እስክትሆን ድረስ ረቢ اغفر لي وارحمني وعافيني واعف عني እያልክ ثم افعل ذلك في صلاتك كلها እቺን ተግባር በሁሉም ስግደቶችህ ላይ ፈጽም። ስለዚህ ከዚህ ምን ያዝ? ከዚህ ያዝነው ምንድነው? ሐታ ሰላት ማንኛውንም አምልኮ ነብዩ ሰለላሁ ዐለይሂ ወሰለም ባሳዩት መልክ ካልሰራን አለቀለን። ወላ ዳዕዋ ትልቅ አምልኮ ነው አይደለም? የእስልምና እንዲያውም ትልቁ ቁንጮ እሱ ነው አይደለም? አላህ ሱብሓነሁ ወተዓላ ምን አለ? ወመን አሕሰኑ ቀውለን ሚመን ደዓ ኢለላህ ወዐሚለ ሷሊሐን ወቃለ ኢነኒ ሚነል ሙስሊሚን። ወመን አሕሰኑ ቀውለን ወመን አሕሰኑ ማን ነው ያሳመረ ይበልጥ ያሳመረ ቀውለን ንግግርን ሚመን ደዓ ከሚጣራ ሰው የበለጠ ኢለላህ ወደ አላህ የሚጣራ ወደ ተውሂድ ወደ አላህ ማንነት ወደ ዲን። ዛሬ ግን ሰዎች የተውሂድን አርዕስት ምን ይላሉ? እቺ አርዕስት እኮ ጭቅጭቅ ምን ታደርጋለች? ታስነሳለች። ቃጥባሪዎች እንደዚህ ዲን እያፈረሱ አደምን የፈጠረው አቡል ጀበል ነው እያሉ ይሄ ነገር ከተነሳ እሳት ይነሳል ይላሉ። የጀሃነም እሳት በሚያስገባው ጉዳይ ላይ። ስለዚህ ምን ይሁን? ሼህ ቃጥባሪ እኮ ጥሩ ሰው ነበሩ እያል ስለሳቸው ብቻ እያወራን ፎግረን እንለፍ። አኺራ ተፎግሮ ይታለፋል ወይ? ዱንያ እንኳን ፎግረህ ማለፍ አትችልም። ዛሬ ውስጥ ሰላም አይኖርም። አላህ የውስጣችንን ስለሚያውቅ ሸራችንን በምን ይሞላዋል? በጭንቀት ይሞላዋል። እውነተኛ ሰዎችስ ብንሆን ኖሮ ሐቁን አላህ የፈለገውን ብናስተምርስ ኖሮ በመካከላችን መስማማት ያደርጋል። አላህም ወደ ተሻለ ቦታ ከፍ ያደርገን ነበር። ከሚከተለው ሐዲስ ደግሞ ትልቁም ነገር እንወስዳለን። ከየትኛው
ወነቢ ሙሐመድ ከሙሐመድ አባት ከዓብ ኢብኑ ዑጅረተ ከተባለው ሷሃባ ረዲየላሁ ዐንሁ አላህ መልካም ስራውን ይወደድለትና ቃል እንዲህ አለ ኸረጀ ዐለይና በእኛ ላይ ወጡ النبي صلى الله عليه وسلم فقلنا نبي بنيا لا يوتو አልናቸው እኛም ያ ረሱላህ አንተ ያላህ መልእክተኛ ሆይ قد علمنا በርግጥ እኮ አውቀናል كيف نسلم عليك እርሶ ላይ ሰላምታ እንዴት ማውረድ እንዳለብን አውቀናል ምን ብለን السلام عليك ايها النبي ورحمه الله وبركاته السلام عليك يا الله سلام برሶ ላይ ይሁን ايها النبي እርሶ የተከበሩ ነብይ ሆይ ورحمه الله يا الله ህዝነቱም ወበረካቱ በረካውን በርሶ ላይ ይሁን ሚለውን እኮ ሰላምታ እርሶ ስላስተማሩን አውቀናል እሺ فكيف نصلي عليك እርሶ ላይ እንዴት ብለን ነው ሰለዋት ምናወርድቦት አረቦች ናቸው አይደሉ ይሄ ጥያቄ በምንኛ ነው በአረብኛ ነው አይደል አረቦች ናቸው ከመሆናቸው ጋር እንዴት ነው በአረብኛ ሰለዋት የሚወረደው እርሶ ላይ አላህ እርሶ ላይ ሰለዋት አውርዱ ብሎናል እንዴት ብለን እናውርድ قال ነብዩ አሉ ቁሉ በሉ አሏቸው اللهم صل على محمد الله ሆይ በሙሐመድ ላይ ሰለዋት ይውረድ وعلى ال محمد በሙሐመድ ቤተሰቦች ላይ ይሁን كما صليت على ال ابراهيم በኢብራሂም ቤተሰቦች ላይ ሰለዋትህ እንደወረደው ሁሉ انك انت حميد مجيد مسغوننا የላክ ጌታ ኮነህ اللهم بارك الله ሆይ ባርክ على محمد بمحمد ላይ وعلى ال محمد بمحمد ቤተሰቦችም ላይ ባርክ كما باركت እንደባረከው على ال ابراهيم በኢብራሂም ቤተሰቦች ላይ እንደባረከው انك حميد مجيد አንተኮ መስጉንና የላክ ጌታ ነህ متفقون عليه ቡኻሪና ሙስሊም ዘግበውታል ጥሩ እኛ ሀገር ላይ ያሉት ሰዎች ግን እንደ ሷሃባዎች አደባላቸው ወይስ አደበቢስ ናቸው አደበቢሶች ናቸው ምን አሉ እኛ የራሳችን ሰለዋት አለን አሉ የኢትዮጵያዊ ዘይቤ ደግሞ አለዋል ምን ሊያርጉ ፈልገው ኢስላምን ገንጥለው ኢትዮጵያዊ ቅኝት ሊሰጡት ምን አሉ اللهم صل على محمد መገነቢ ሁሉ ቃላቢ الله اكبر ጥቅልል ብለው ከእስልምና ወጡ ሷሃባዎች ስተት እንዳይፈጥሩ ነበር ምን ያደረጉት አንተ ያላህ መልእክተኛ ሆይ እርሶ ላይ እንዴት ሰለዋት እናውርድ ያሉት ምን እንዳይፈጥሩ ስተት እንዳይፈጥሩ አይደለም አቂዳ ሊንዱ ቀርቶ ማለት ነው እነዚህ ደግሞ ምን አሉ እኛንን በራሳችን ሰለዋት ምናወርደው አወራረዱ ደግሞ ይሄን ይመስላል አሉና ያላህ መብት አንስተው ለነብዩ ሰጡና አላህን ደግሞ ገፈተሩት አላሁ አክበር ምን ማለት ነው اللهم صل አላህ ወይ ሰለዋት ይውረድ على محمد በሙሐመድ ላይ መገነቢ የነብዩ ጉዳይ እኮ ይገርማል የሁሉ ቀላቢ እሳቸው ነብዩ እኮ ናቸው ሁሉን የሚያበሉ የሚያጠጡት አለ አላህ ደግሞ ምን አለ وما من دابة في الأرض إلا على الله رزقها በመድር ላይ አንዲትም ተንቀሳቃሽ የለችም ሲሳይዋ በአላህ ላይ የተመደበ ቢሆን እንጂ ዘጠነኛ ዲኑ ሞልቷል ጭማሪ አይፈልግም በጭራሽ አላህ ምን አለ اليوم أكملت لكم دينكم وأتممت عليكم نعمتي ورضيت لكم الإسلام دينا اليوم زاري متى حجة الوضاء يسنبتوا حج لي نبي صلى الله عليه وسلم صحابዎችን ሰብስበው ምን አሉ አላደረስኩም ምን ሲሉ ጠየቁ صحابዎች ምን አሉ እንመሰክራለን أنك بلغت الرسالة رسوكو ملكتون دادرسو وأديت الأمانة حقوتن يتطالبوتن أدرام اندستلالفوكو اندادرسون مذكرا لنا بزاكن الله مناله اليوم زاريكو أكملت مولاو لكم لنانت دينكم هيمانوتاچون هيمانوت مولتال ጭማሪ አይፈልግም ማለት ነው وأتممت فتصمكوي عليكم بنانت لي نعمتي ጸጋዬን በጠቅላላ ፈጸምኩኝ አዲስ ሌላ ነገር አያስፈልጋችሁም ወረዲቱ ወደድኩኝ ለኩም ለናንተ الاسلام እስልምናን ዲንን ከሃይማኖት በኩል እኮ ወደድኩላችሁ ኢማሙ ማሊክ ምን ይላሉ ረሂመሁላህ ያንቀል እቺ አንቀስ ስትወርድ ሃይማኖት ያልነበረ ነገር ዛሬ ሃይማኖት ሊሆን አይችልም አሉ አስረኛና የመጨረሻው ነጥብ ሸሪዓን መከተል የሚያስገኘው ትሩፋት ከዱንያ እስከ አኺራ ስንሄድ ዱንያ ላይ ሸሪዓን መተግበር አለብን ብለናል አይደል ምን ፈልገን ነው ግን ሸሪዓን ምንከተለው ሸሪዓን አለመከተል የሚያደርሱትን ጉዳቶች ጥፋቶች እስካሁን ተነጋግረናል አይደል አሁን በመጨረሻነት ደግሞ ያነሳሳን ዘንድ ምን ምናገኘው ጥቅም አለ ነብዩ ሰለላሁ ዐለይሂ ወሰለም አንድ የገጠር ሰው መጣና ያ ሙሐመድ ብሎ ጮኸ አንተ ሙሐመድ ሆይ አላቸው ሱሐባዎች ምን አሉ ይሄን ሐዲስ የዘገበው ሱሐባ ምን አለ اغضض من صوتك አለው
ድምጽህን ቀንስ እሳቸው ዘንድ እኮ ድምጻችን እንዳናጮህ ተከልክለናል አሉ። እሱ ምን አለ? ያ የገጠሬው ሱሐባ አላቆምም ጮሃለሁ አለ። ከዛ እሳቸው ደግሞ ምን አሉ? ሃኡም አሉ እየጮሁ እሳቸው እዚህ ጋር ነው ያለሁት አሉት። እሱ ጥያቄውን ሊጠይቅ ነው። ምን አለ? ሰውየው ሰዎችን ይወዳቸዋል አላቸው። ነገር ግን እነሱ ጋር የሚያደርሰው የሆነ ስራ የለውም። የሱ ጉዳይ ምንድነው አላቸው። ሰውየው አማኞችን ይወዳቸዋል፣ እርሶን እነ አቡበክርን እኮ ይወዳል። የሰውየው ስራ ግን እነሱ ጋር እኩል የሚሆን አይደለም። የሱ ጉዳይ ምንድነው አላቸው። እሳቸው ምን አሉት? አልመርኡ አሉት። ሰውየው እኮ መዓ መን አሀብ የውም አልቂያማ የቂያማ ቀን ሁሉ ሰው ከሚወደው ሰው ጋር ነው የሚቀሰቀሰው። አላሁ አክበር። ሁሉ ሰው የቂያማ ቀን ከሚወደው ሰው ጋር ነው የሚቀሰቀሰው። አነስ ኢብኑ ማሊክ ምን አሉ? እንደዚች ሐዲስ የሚያስደስተን የለም አሉ። የኛ ስራ ትንሽ ነው አለ። አነስን የሚያክል ሰው 10 ዓመት ነብዩን አገልግሎ ሰለላሁ ዐለይሂ ወሰለም፣ ነገር ግን አለ አላህን እንወዳለን፣ ነብዩን እንወዳለን፣ አቡበክርና ዑመርን እንወዳለን፣ አላህ ከነሱ ጋር ይቀሰቅሰናል ብለን እንከጅላለን አለ። ለምን? ሁሉ ሰው ከሚወደው ሰው ጋር ስለሚቀሰቀስ። አላህ ምን አለ? ያ አዩሃ الذين آمنوا እናንተ ያመናችሁ ሰዎች ሆይ ኢስተጂቡ ሊላሂ ወሊረሱል አላህና መልእክተኛው ፈጥናችሁ እሺ በሉ። ኢዛ ደአኩም መልእክተኛው በጠራችሁ ጊዜ ሊማ ዩሕይኩም እናንተን ሕያው ለሚያደርግ ጉዳይ፣ ነብዩ የተጣሩበት ጉዳይ በጠቅላላ እኛን ሕያው የሚያደርግ ነው። ወዕለሙ እወቁ አነላህ አላህ እኮ የሑሉ ይጋርዳል በይነል መርኢ ወቀልቢህ በሰውየውና በልቡ መካከል እኮ ግርዶ ያረጋል። ምን ሲሆንበት? ያ ሰውዬ አላህና መልእክተኛውን ካልታዘዘ በሱና በልቦናው መካከል አለመጣጣምን ያደርጋል፣ ይጋርድበታል። ነገርየው ሸር እንደሆነ ያውቃል፣ ግን አይተገብረውም። ነገርየው ጥሩ እንደሆነ ያውቃል፣ ግን አይሰራው። ከዚህ ምን እናያለን? አላህና መልእክተኛውን ማመጽ እንዲህ አይነት ከባድ ቅጣት ያመጣል። አላህ ምን አለ? ወአነሁ ነገሩኮ ኢለይሂ ትሕሸሩን ወደሱ ነው የምትመለሱት የምትቀሰቀሱት። ወቃለ ተዓላ ሁለተኛው አንቀጽ ወመን ዩጢዕ ላህ ወረሱል አላህና መልእክተኛው የታዘዘ ሰው ፈኡላኢከ አላህና መልእክተኛው የሚታዘዙ ሰዎች እኮ እነሱ ይሆናሉ ማዓለዲነ የቂያማ ቀን ከነዚህ ጋር ይሆናሉ። ከነማን ጋር? አንዓመ አላሁ ዐለይሂም አላህ ውለታውን ከዋለባቸው ሰዎች ጋር። እነማን ናቸው? ሚን ነቢይን ከነቢያት ጋር ይቀሰቀሳሉ። ዛሬ የፈለገ ቦታ ይሁን አንድ ሰው በቻለው አቅም አላህና መልእክተኛውን የታዘዘ ሰው ከነብዩ ሰለላሁ ዐለይሂ ወሰለም ጋር እንደሚቀሳቀስ አላህ እንደሚቀሰቅሰው ይወቅ። ይኸው በዚህ አንቀጽ መሰረት ወስዲቂን ከእውነት ባዮች ጋር፣ ወሹሃዳ ከሸሂዶች ጋር፣ ወሷሊሂን ከደጋጎች ጋር፣ ወሐሱነ ኡላኢከ ረፊቃ ምንኛ አማረ ከነዚህ ጋር መቀስቀስ። የዛሬ ዓመት ከምናምን አካባቢ ቱርክና ሶሪያ ሁለቱን ግዛቶች የነካ የመሬት መንቀጥቀጥ ደርሶ ነበር። ከአንድ ህንጻ ላይ ፈርሶ የ14 ዓመት ህፃን እዛ ውስጥ ምን ሆነ? ተቀብሮ ሲቆፍሩ መጨረሻ ላይ ከተረፉት ሰዎች ሆነ። ከዛ ምን ሲሉ ጠየቁት? ምን ትመኛለህ አሉት። ከዚህ ፍርስራሽ ወጣ ምን ትመኛለህ አሉት። ክርስቲያኖ ሮናልዶን ማየት ፈልጋለሁ አለ። እየሰማችሁኝ ነው? ክርስቲያኖ ሮናልዶ የሚባለው እግር ኳስ ተጫዋች ማየት እመኛለሁ አለ። የሙስሊም ልጅ ሆኖ ማለት ነው። የ14 ዓመት ልጅ ሆኖ ማለት ነው። እንዴት ሲባል ዛሬ የምናየው ነገር የምንሰማው ነገር ልባችን ውስጥ ይገባል። ከዛ እዚህ ጋር አነስ ስትባል አነስን አትፈልገው። ከእንዲህ አይነት መከራ ስትወጣ አላህ ከነብዩ ጋር እንዲቀሰቅሰኝ ብለህ አይደለም የምትመኘው። ገብቷል ሮናልዶ፣ ልብህን ከፍተህ ሰጥተኸዋል። እነ ሜሲ ገብተዋል፣ እነ ማናቸው እነ ኔይማር ገብተዋል። እንዴት ይውጡ? በቃ ገብተዋል። ስለዚህ ከሞት ተርፎ ይሄ ልጅ ህንጻ ፍርስራሽ ተነስቶበት ምን አለ? ሮናልዶ ማግኘት ፈልጋለሁ አለ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ስለዚህ ዛሬ የምናያቸው ነገሮች ልባችን ላይ ተጽዕኖ ይፈጥራሉ። አንዲት ባልቴት ሴት ሀይድ አይታ የጨረሰች አይሻ ትሰግድና ትተኛለች። የቅርብ ሰው ነው የነገረኝ ይሄንን የሚያውቅ። ከዚህም በፊት ለቅቄዋለሁ ይሄን ትምህርት። ትተኛለች፣ አረፍትልና የቱርክ ፊልም አለ እሱን ተነስታ ታያለች። እዛ ላይ የአክተሩ ስም ሙሐመድ ነው ይባላል።
ያን ሰውዬ በጣም እየተነሳችሁልኝ ስለምታይ ምን ብያችኋለሁ? ሀይዷ ተቋርጧል፣ ስሜት የላትም ማለት አርጣለች። ነገር ግን ሰው እስከሆነች ድረስ ስሜቷ ከመድከሙም ጋር ምታየው ቆሻሻ ነገር ስለነበረ ግን ልቧ ውስጥ ተሰካ። ያ አክተር በእድሜ ትበልጠዋለች፣ ሜካፑ ምናምን ተቀባብቶ ነው የሚደርሰው። ልቧ ውስጥ ጥልቅ ብሎ ስለገባ ሞት መጣ። ሞት መጥቶ ቤተሰብ ላኢላሃ ኢላላህ ላኢላሃ ኢላላህ ይላታል። እሷ እንድትል እየተፈራገጠች ሙሐመድ ብላ ዱንያን ተገላገለች። ይከብዳል አይከብድም ወንድሞቼ? የፊልም አክተር ሰው እየጠራ የእግር ኳስ ተጫዋች ስም እየጠራ መሞት፣ ከከባድ አደጋ መውጣት ከባድ አደጋ ነው አይደለም? ስለዚህ ነፍሳችን ብቸኛ ሀብታችን ናትና እንንከባከባት። ለዛሬ ያዘጋጀውላችሁ ከዱንያ እስከ አኺራ የሚለው ትምህርት ይሄን ይመስላል። አላሁ ሱብሓነሁ ወተዓላ በሰማነው ምን ሰራ አላህ ያድርገን። አገራችንን ሰላም ያድርግልን። ከሽርክ እኛንም ቤተሰቦቻችንን ይጠብቅልን። ከሱስ ከመጥፎ ነገሮች ሁሉ አላህ ይጠብቀን። የነብዩ ሱና ተከታዮች ያድርገን። የሷሃባዎችን መንገድ ከሚከተሉት አላህ ያድርገን። አላህ ለኢኽላስ ብለው የሚሰሩ ሰዎች ያድርገን። አላህ ለኢኽላስ ብለው የሚሰሩ ሰዎች ያድርገን። አላህ ለኢኽላስ ብለው የሚሰሩ ሰዎች አላህ ያድርገን። አላህ መጨረሻችንን ያሳምርልን። አላህ መጨረሻችንን ያሳምርልን። አላህ መጨረሻችንን ያሳምርልን። ሱብሃነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ።